የሶፉመር ዋሻ ውስጥ ጠፍቶ ዋሻውን ለማየት በየማ ወክ ያረኩኝ ጫካ ውስጥ በመውጫው ሳይድ ወደ ዋሻው ሄድኩኝ። ራሱ ምን እንደገጠመው ሳያቅ ቢሆነ ነገር በደመነፍስ ነው ወደ ውስጥ ወሰደኝ ማለት ነው። ሳበክ የገቡበትን ዋሻውን በር ስመለከት የለም እሱም ያየው ራእይ በአእምሮ የተሳሉ ስዕሎች የሚያስደነግጡና ትልቅ ብርሃን ነው እና ወደዛ ገቦኝ ልክ የሰው ልጅ እንደተወለደ ሙሉ በሙሉ ብሬኑ አንጎሉ ከሰውነቱ ላይ ይወጣል። የሰው ልጅ ስጋ ለብሶ መኖር አይችልም። ብዙ መልእክትን ስለወደፊት የሚናገሩ ናቸው። ሌላ ትልቅ ጦርነት ይጀምራል። አብዛኛውን የዓለም ህዝብ የሚበላ ጦርነት ነው የሚሆነው። የህይወት ዛፍ አለ እዚህ ምድር ላይ። ምንድነው የህይወት ዛፍ? ያንን ደግሞ እንድናገኘው አይፈለግም። ካገኘው ምን ይፈጠራል? ላይ መስለን ይችላል እንጂ በባርነት ውስጥ ነው ያለነው። የዛሬ ፖድካስታችን በአይነቱ ለየት ያለ ነው። እንግዳችን የሶፉመር ዋሻ ውስጥ ጠፍቶ ራሱ ምን እንደገጠመው ሳያቅ ከ3 ወር በኋላ ተመልሶ ይመጣል። ያየው ራእይ በአእምሮ የተሳሉ ስዕሎች የሚያስደነግጡና ለዚህ ዓለም አሁን ለምንኖር ሰዎች ብዙ መልእክትን ስለወደፊት የሚናገሩ ናቸው። አዲስ ዓለማየሁ ይሰኛል። ሰብስክራይብ ያደርጋችሁ ሰዎች ካላችሁ ሰብስክራይብ ያደርጋችሁን እንዳትረሱ። አሁን ወደ አዲስ ዓለማየሁ ፖድካስት እንኳን ደህና መጣ ወንድሜ። እንኳን ደህና ቆየኝ። ኦፍ ካሜራ እያወራን የሆነብህን ነገር ስትነግረኝ በጣም ነው ደነገጥኩት። እግዚአብሔር በአንተ በኩል የሆነ መልእክት ሊያስተላልፍ እንደሆነ ነው የተሰማኝ። ምንድነው የሆነው? ዋሻው አካባቢ በስራዬ ክሬን ኦፕሬተር ነኝና ኮንስትራክሽን ላይ ነው የምሰራው እና በስራ አጋጣሚ ወደዛ ወደ ሶፉመር አካባቢ ሄድኩኝ። ወደ ባሌ ሮቢ ነው ሶፉመር ዋሻው ያለውና 6 ወር ምናምን አካባቢ እዛ ከሰራሁኝ በኋላ በሆነ ቀን ዋሻውን ለማየት በየማ ወክ ያረኩኝ ጫካ ውስጥ በመውጫው ሳይድ ወደ ዋሻው ሄድኩኝ። ልክ በሩ ጋር ዋሻው መግቢያው ጋር ምናምን ደርሼ ወደ ውስጥ ስመለከት ቢሆነ ነገር በደመነፍስ ነው ወደ ውስጥ ወሰደኝ ማለት ነው። ሳበክ እየተራመድኩኝ በራሴ ነው የሚሄደው፣ ግን ለምን እንደምሄደው እንደደነዘዘ ሰው። ሲጀመር በኖርማል ቢሆን ወደዛ ወደ ዋሻው አልገባም። እጅግ በጣም ያስፈራል። ድቅድቅ ጨለማ ነው፣ ሰው የለም፣ ምን የለም ምናምን። ልክ ዋሻውን እንዳለፍኩኝ ብራውን እንደጨረስኩኝ ወደ ጨለማው ከገባው በኋላ ኖርማል ክብ የሆኑ ትልልቅ ብርሃናቶች ናቸው የሚታዩኝ እና ተንሳፈፍኩኝ። የሳሪስ ሰውነት እስኪ ቀለኝ ድረስ ማለት ነው። ምንም ነገር ላይ አለመቆም፣ መሬት የለም፣ ምንም ነገር የለም። ከዛ ዞር ብዬ የመጣሁበትን የገባሁበትን የዋሻውን በር ስመለከት የለም እሱም። በኋላም ከዋክብት የሚመስሉ በጣም ከርቀት የሚታዩ ብርሃናቶች ናቸው የሚታዩት። ረጅም ሰዓታት በግራ በመጋባት ውስጥ ምናምን ነገር ሆኜ ተንሳፍፌ እያለሁኝ አንዱ ኮከብ ነገር ነው፣ ትልቅ ብርሃን ነው እና ወደዛ ገባሁኝ። ራሴ አልራመድም፣ ምንም አልልም፣ ብቻ እየሳበኝ ነው የሚወስደኝ ማለት ነው አየር ላይ ከተንሳፈፍኩኝ በኋላ። ከዛ ወደዛ ገባሁኝ። ስገባ እቺው ዓለም ናት፣ ግን አሁን ያለንበት ጊዜ አይደለም። ሁሉም ነገር የለም፣ እንዳሁኑ አረንጓዴ ዛፎች የሉም፣ ሁሉም ነገር በቃ የለም። የሰው ልጅ ራሱ የለም። ነገር ግን የሚንቀሳቀሱ አካላት አሉ። እነዛ የሚንቀሳቀሱ አካላት ልክ የሰው ልጅ እንደተወለደ ሙሉ በሙሉ ብሬኑ አንጎሉ ከሰውነቱ ላይ ይወጣል። ይሄን የሚሰራ ራሱን የቻለ አንድ ድርጅት አለ ማለት ነው። ግዴታ ነው። የሰው ልጅ ስጋ ለብሶ መኖር አይችልም። ነገር ግን አሁን ካለንበት ዘመን እጅግ በጣም ብዙ የራቀ ይመስለኛል እና አይምሮ ብሬኑ ይወጣል። ሌላ ሰውነት አለ ልክ እንደኛው እንዳሁን እንደ ኖርማል ሰው እግር፣ እጅ፣ ሁሉም ነገር አለው። እዛ ነገር ላይ አንጎላችን ሄዶ ይገጠማል። ሮቦቱ ላይ ማለት ነው። ሮቦቱ ላይ ይገጠማል። ልብ የለም፣ ኩላሊት የለም፣ ሳምባ የለም። ሁሉም ነገር አርቲፊሻል ነው። የደም ስሮቻችን ምናምን ሁሉም ነገሮች አርቲፊሻል ናቸው በሰዓቱ ያየኋቸው ሰዎች ማለት ነው። ነገር ግን አሁን ካሉት እዛ ያለው ይመስለኛል አንዳንዴና ፍጥነታችንም ሁሉ ነገራችን ሁሉም የተለየ ነው። ፈጣኖች ናቸው። በቃ አይደክማቸውም፣ ምንም አይሉም እና ሚኒመም ዝቅተ በቃ በትንሹ የመኖሪያ እድሜያቸው 500 ነው የእድሜ ጣሪያ። ከዛ ውጪ ግን ኖርማል አይምሮን የሚጎዳ ሌላ አይነት ወይም ደግሞ ይሄ ብሬናችንን የሚያሳምም አይነት በሽታ ህመም ካልመጣ በስተቀር ሁሉም ነገር ስፔር ፓርት ነው። ጣቶች ይቀየራሉ፣ ሁሉም ነገር ይቀየራል። ከባሰ የሆነ ዳሜጅ ከሆነ ሙሉ ሰውነቱ ድጋሚ ይወጣና ሌላ ቦዲ ላይ ይገጠማል ብሬኑ እና ያንን ነገር አዩኝ። ቅጠል የለም፣ ዛፎች የሉም፣
በቃ በጣም ጥቂቶች ናቸውና እንደ ብርቅ ነገር የሚታዩ ናቸው ያሉት ዛፎች። በቃ ልክ የሆነ የሚጎበኙ ምናምን አይነት ነገሮች ናቸው። ስልክ የለም፣ እኛ ሁሌ የምንጠቀማቸው ኮምፒውተሮች ምናምን የሉም። ሰው እንደዚሁ መግባባት ይችላል፣ ሳያወራ ምናምን ማውራት ይችላል። እንዲህ አፉን ሳይጠቀም ምን ሳይጠቀም መግባባት ይችላል። እና ሁሉም ነገሮች ጭራሽ ኖርማል አሁን ከምናስባቸው ነገሮች በላይ ናቸው ማለት እንደ ኮምፒውተር አሁን ልክ አሁን ስልክ እንደዚህ እንደምንይዘው ስልኩ ውስጡ ላይ ቢውልቲን ስለሆነ ነው ያ ሮቦት ወይም ደግሞ ሄዶ የሚገጠምልህ አእምሮ ሁሉም ነገር አለው። ከሆነ ነገር ጋር ከሌላ ሰው ጋር ከምንም ጋር ምናምን ኮኔክሽን መፍጠር ይችላል። የምታወራው ኖርማል ዝም ብለን እንዲቁጭ ብለን ማውራት እንችላለን። በቃ እንደዚህ እናወራለን። እሰማሃለሁ በውስጤ አንተም በውስጥህ ታወራኝ። ልክ በስልክ እንደምታወራው በልብህ እያወራህ እኔ ማወራውን አንተ ትሰማኛለህ፣ ግን ቃል አይወጣም ካፋችን። የትም ዓለም ላይ ሆነን እንደዛ መግባባት እንችላለን። ምግብ ምናምን የለም፣ እርሻዎች የሉም እና በቃ ሮቦቲክ ነገር ነው ሁሉም ማለት ነው። ሲወለድስ ግን ሰው እንዴት ነው ሲወለድ? ግን በሰው ነው የሚወልደው ኖርማል እንደዚህ ሰው አምጦ ምናምን አይወልደውም። የለም የሰው ስጋ የለም። ነገር ግን በአይም በእንትን በማሽን ይፈጠራል። ስፐርምንትን እንደሚያደርጉት ማለት ነው። ልክ ዶሮ አሁን እንዳለው የአርቲፊሻል ማህፀኖች አሉ ማለት ነው። እንደዚህ አይነት ነገር መሰለኝ። ኖርማል እዛ እይታ ላይ ብዙም አልቆየውኝም። ይፈጠራል፣ ሰው እንደተፈጠረ አእምሮ ይወጣል ለብቻው። ኖርማል ግን ሰው እንደዚህ አምጦ ምን ብሎ አርግዙ ምናምን የሚባሉ ነገሮች ምናምን ይሄሉም። ተፈጥሯዊ አሁን የምናያቸው ተፈጥሯዊ ነገሮች አብዛኞቹ የሉም። አሁን ያሉ ቴክኖሎጂዎች ምናምን ሁሉም ነገሮች የሉም። መኪኖች እንዲ ትራንስፖርቶች ምናምን የሉም። ሰው እንዴት ነው የሚጓዘው? በራሱ መንሳፈፍ ይችላል፣ መራመድ ይችላል። ኖርማል በመሬት ብቻ ሳይሆን በምንም ነገር ላይ መሄድ ይችላል። በኋላይም በምንም ነገር ላይ መሄድ ይችላል። ኖርማል በቃ ምድቦች አሉ። የባህር ውስጥ ሰዎችም አሉ። ኖርማል እንደዚህ ሆነው ባህር ውስጥ ምናምን የሰው ልጅ ከዛ በኋላ መኖር ይችላል። ምንም ነገር ውስጥ መኖር ይችላል። ከእሳት ውጪ እሳት ከሆነ ነገሮች በረዶም ውስጥ ምንም ውስጥ በውቅያኖስ ውስጥ ትልልቅ ከተሞች ተገንብተው ምን ብለው እዛ ውስጥ መኖር ይችላሉ። ከዛ በኋላ ግን ተመለስኩኝ። ከዛ ወጡኝ ከዚህኛው ዓለም ማለት ነው። ተመለስኩኝና ድጋሚ አሁን ወዳለንበት ወደዚህኛው ጊዜ መጣሁኝ። እዛ ዋሻ ውስጥ ሆነ ማለት ነው። ከዋሻ ውስጥ አልወጣሁኝም። ዋሻ ውስጥ ሆኜ ባቀው ደስ ይለኝ ነበር ምን እያደረኩኝ ቢሆን እንደሆነ ማለት ነው። በሰጋዬ ማለት ነው ምን እያደረኩኝ እንደነበረ ብዙ ጊዜ ምን እያደረኩ ነበር፣ ምን እየበላው ነበር ምናምን የሆነ ጥያቄ ይሆንብኛል እዛ ውስጥ እያለው። ኖርማል ይሄ ሰጋዬ ማለት ነው። እሺ ግን በሰጋዬ የሚፈጠረውን ነገር ምንም ነገር አላቀም። ማላቀው ቦታ ነው፣ ማላቀው ስሜት ነው። ግን እውነት ያለውበት ነው የሚመስለኝ። ኖርማል አሁን እዚህ ጋር እንደማወራው በስጋ እንዳለሁት የሆነ በቆነጠጥ እንደሚያመኝ እዛኛው ዓለም ላይ ሁሉም ነገር ስሜቱ አለ እዛ ጋር እንዳለውኝ ነው እንጂ ማቀው እኔ ዋሻ ውስጥ በእድኔ እንዳለ አላቅም። ከዛ አሁን ወዳለንበት ዓለም መጣሁኝ። ከዛ ትልልቅ ጦርነቶች ይታዩኛል። በመልካሞችና በጨካኞች መሃል የሚደረግ ጦርነት፣ በግዴለሾች ለሰው ልጅ ለምንም ግድ የሌላቸው ራይ የሌላቸው እጅግ በጣም የሚዘገነን ጦርነት፣ የእርስ በርስ ምንም መተዛዘን የሌለው ምን የሌለው ለምን እንደሚገለህ እንኳን ሳያቅ የሚገድል ለምን እየሞተ እንደሆነ እንኳን ሳያቅ የሚሞትበት። ኖርማል አንዳንዴ ዶሮ እንኳን ሲታረድ ስታይ ምናምን የሆነ እንትን ፊት የምታዞርበት እንትን አለ። ግን የሰው ልጅ በጣም በጭካኔ የሚገዳደልበት ኃይለኛ ጦርነት፣ ጎረቤት ከጎረቤቱ ጋር፣ ጎሳ ከጎሳ ጋር፣ መንግስት ከህዝብ ጋር፣ ኖርማል ጠመንጃ የያዙ ሰዎች ድንጋይ ከያዙ ሰዎች ጋር የሚያደርጉት ከባድ ጦርነት፣ ህፃኑም ትልቁም አዛውንቷም ሁሉም የሚሳተፍበት ከባድ ጦርነት ሆኖ ነው ያገኘሁት ይህንን ሀገር ማለት ነው። እዚህ ጦርነት ላይ እንዲቆም የማይፈልጉ እንዲሆን የሚፈልጉ ብዙ ፈገግ ያሉ ሰዎችን ደግሞ አይ ነበረ። ሰዎቹ ሲገዳደሉ ከውጭ ነው የሚስቁ ማለት ነው። የሚስቁ የሚያዩ ልክ የሆነ ፊልም እንደሚያይ እንትን ሰማን ቁጭ ብሎ ምናምን ነገር እየተዝናኑ ኢንጆይ የሚያደርጉ አካላት ነበሩ። እነማን ናቸው እነሱ? እንዲህ ናቸው ብዬ እንትን ማለት አልችልም። ኖርማል አላቃቸውም። አሁን ላይ ያሉም አይነት ሰዎች አይመስሉኝም። እንደዚህ ፊዚካሊ አላቃቸውም። ግን አሁን ላይ ባያቸው አቃቸዋለሁኝ። ያኔ አይቻቸዋለሁኝ። ያዩዋቸው በሐሳቤ ነው። እዛ ውስጥ ገብቼ ነው እንትን ያልኩት ማለት ነው። ግን በአካል አሁን ላይ ባየው ይህንን ሰውዬ አይቼዋለሁ። በፎቶ በሆነ ነገር ባየው ይሄ ሰውዬ በዛ ጊዜ እንዲህ ነበረ፣ ይሄ ደግሞ እንዲህ ነበረ ምናምን ነገር ብዬ መናገር እችላለሁ። ኖርማል አሁን ላይ ያሉም አሉ ጥቂት ምናምን እንታቃቸው የማቃቸው አሉ። ግን በጦርነቱ ሁላችንም እኔንም ጨምሮ እያንዳንዱ ተሳታፊ ነበረ። ሁላችንንም የሚበላ ጦርነት ነበረ። አንተ ከየትኛው ወገን ነው የምትዋጋው?
ግራ ከገባቸው መሃል እና ለጥሩ ፎርስ የሚዋጓሉ ለመጥፎ ፎርስ የሚዋጓሉ መሃል ላይ ደግሞ ግራ ይገባቸዋሉ ማለት ነው። ግራ ይገባቸዋሉ። ለምን እንደሚዋጉም አያውቁም፣ ለምን እንደሚሉም አያውቁም። ግን የሚያሳዝነው የጦርነቱ ፍጻሜ ጦርነቱን የሚጀምሩት ክፉዎቹ ናቸው። በጦርነቱ ላይ ግን የሚያልቁት መልካሞቹ ናቸው። መጨረሻ ላይ ደግሞ የሚቀሩት ክፉዎቹ ናቸው። ይህ ጦርነት ከባድ ጦርነት ካለቀ በኋላ ጥቂት ሀገራቶችም አሉ አንድ የሚሆኑ ከኛ ጋር። ይህ ጦርነት ሲያልፍ የማይሳተፍ የለም። እኛ ኢትዮጵያውያን ብቻ አይደለንም፣ ጎረቤቶቻችን ዙሪያችንን ይዘን ነው የምንዋጋው። በጣም ከባድ ጦርነት ነው የሚሆነው። ከዛ በኋላ ካለፈ በኋላ ግን ሌላ ትልቅ ጦርነት ይጀምራል። ግን የኛ ሳይሆን የተቀረው ዓለም። ያኔ እኛ ፈገግ ብለን እናያለን፣ የቀሩት ፈገግ ብለው ያያሉ። አፍሪካ ዝም የምትልበት ሰዓት ይሆናል። ቀሪው ዓለም ከባድ ጦርነት ውስጥ ይገባል። ከዚህ አሁን እኛ እንትን እያለን እየተሻማን ምን እያለን በቃ በውሃም በባህርም በምንም ነገር በእግርም እያለን እየተሰደድን ነው። ግን ወደዚህ ይሰደዳሉ ወደ አፍሪካ። ግን እንቀበላቸዋለን፣ እኛ ባሪያ እናደርጋቸውም። ብዙዎቹ መጥተው ይተርፋሉ። ይህ ጦርነት ከተፈጠረ ድጋሚ ከዚህም አሁን ካለውበትም ወሰደኝ። ይህ ጦርነት ከተፈጠረ ያኛው ሮቦት የምንሆነው እንትን የምንልበት ጊዜ እሱ ጊዜ ይቀራል። ጦርነቱ ከመጣ ያኛው ጄኔሬሽን አይመጣም። አብዛኛውን የዓለም ህዝብ የሚበላ ጦርነት ነው የሚሆነው። የሰው ልጅ ስለመትረፍ በልቶ ስለማደር ስለ ሰላም ጥሩ እንቅልፍ ስለመተኛት እንጂ እስኪ እግዚአብሔርን እንፈልግ፣ እስኪ ሌላ ፕላኔትን እናጥና፣ እስኪ ኒውክሊየርን እንስራ፣ እስኪ የሆነ መሳሪያ እንትን እስኪ ሮቦት እንፍጠር የሚል አስተሳሰብና ጊዜ አይኖረውም። ራሱን ስለማዳን ብቻ ነው የሚያስበው። ያ ጦርነት ብዙዎቹን ይወስዳል። የሰው ልጅ ኖርማል ጸጥ ያለ ህይወትን ሰላማዊ ህይወትን በተፈጥሮ ውስጥ ተደብቆ እንዲኖር ያደርገዋል። ይሄ ጦርነት ከመጣ አብዛኛው የዓለም ህዝብ ቁጥር ይቀንሳል። አሁን ከመብላትና ከመጠጣት አልፈን የእግዚአብሔር ቸርነት ላይ ሮቦት የለም ማርስ ላይ እንሂድ፣ ይህን እንፍጠር፣ ያን እናድርግ ማለቱ ይቆምና ሰርቫይቫል እንጀምራለን፣ ጸሎት እንጀምራለን ነው። አዎ ማመስገን እንጀምራለን። ስለ ጤናችን ስለምናችን በቃ ሰላም አንድ ቀን ስቀን ስለማደር ነው የምንመኘው እንጂ ከዚህ አልፎ የሆነ ቴክኖሎጂ እንትን ስለማለት ምናምን ነገር አይሆንም። እዛ ላይ አዛኛው ስቴፕ ላይ አንደርስም። ምንም አይጠቅም። እንግሊዝ እግር ኳስ እንደዚህ ብሎ ማየት የለም። ሁሉም ነገር ይቀራል። ፊልሙ የለም። ቲክቶክ ላይ ዝም ብሎ ስክሮል ማድረግ የለም። ሁሉም ነገር ይቀራል። አዎ በሰላም አድር ይሁን አላድር ይሁን ብሎ ሰው ያገኘውን ቁርጥሙ በልቶ ከዘላ ተመስጊን ብሎ ስለማደር ብቻ ነው የሚያስበው። ስለ ሰላም ብቻ የሰላምን ጥቅም በትክክል የምንገነዘበው ያኔ ነው። ግን አሁን ሁሉም አሁን ላይ ያለው የሆነ ደንፍላት ውስጥ ነው። ሁሉም ጦርነት ቢነሳ ደስ የሚለው እንትን የሚለው ምናምን ነው። የጦርነት ክፋቱ እሳቱ በትክክል ሁሉም ጋር አልደረሰም፣ አልገባውም። ዝም ብሎ ጸጥ ያለ ህይወትን እያመሰገኑ ማደረን ገና አጥቅሙን እንትና አልተረዳም። ከዛ በኋላ ነው ስለማመስገን ሳቅን ማለት ነው በትክክል አጣጥሙ ስለመሳቅ ማሰብ የሚጀምረው። እና ይህ ጦርነት ካልተፈጠረ ያ ጊዜ ይፈጠራል። የሰው ልጅ እድሜ ከ500 እስከ 1000 ባሉት ይሆናል። የሰው ልጅ ነው የሰው ልጅ ሮቦቶች ማለት ነው። አሁን ሮቦት ማለት እኛው ነን እኮ ምንድነው ኮንሽስነሳችንን ይወስዱትና ነፍሳችንን ወስደው ወይም መንፈሳችንን ወስደው አእምሮአችን ይሄ ሲንጉላሪቲ ይሰኛል። ሲንጉላሪቲ ማለት ሮቦትና ሰዎች አንድ የሚሆኑበት የኤአይ ወይም የቴክኖሎጂ ኢንተለጀንስ የሰውን ኢንተለጀንስ የሚበልጥበት ዘመን ነው። አንድ ግሬት ብራይደን የተሰኘ እሱ አሁን በቅርብ የጻፈው መጽሐፍ አለ ፒውር ሂውማን የሚል ማለት ነው። ንጹህ ሰው ማለት ነው። መጨረሻ የምንቀረው ንጹህ ሰው እኛ እንሆናለን። ይሄ ንጹህ ልብ ያለው ማለት ነው። እና the hidden truth of our divinity power and destiny ይላል። የኛ የተደበቀው መለኮታዊ ማንነታችን አምላክን የምናገኘው በመለኮት ነው፣ በማሽን ሳይሆን በልባችን ነው። በውስጣችን አምላክን አግኝተን መለኮት ማለት ስጋን አልፈን መሄድ እንችላለን ነው። ስለዚህ አሁን ዓለማችን ላይ ትልልቅ ካምፓኒዎች አንተ የምትለውን ነገር የሚሰሩ ካምፓኒዎች አሉ። ሰውን ሮቦት ለማድረግ፣ ሰውን ማሽን ለማድረግ፣ ሰውን አንተ የምትለውን ነገር ለማድረግና ሰው ማሽን ከሆነ ቀጥታ ኮኔክሽኑን እግዚአብሔርን ማግኘት አይችልም። በቃ 500 ዓመት እዚህ ምድር ላይ 1000 ዓመት ብኖር ምን ይሰራልኛል? ሚሊየን እንደ ኤሊ ብኖር ምን ያደርግ? እንደ ድንጋይ ሚሊየን ዓመት ብኖር ምን ያደርግልኛል? ከመንፈስ ጋር ኮኔክሽን ከሌለ ማለት ይሄ ገብቷቸው በፍጥነት እየሰሩ ነው። ህግ እያወጡ ነው። ፖለቲከኞቹ ሎቢ እያደረጉ ነው። ኖርማል እየሆነ እየመጣ ኖርማላይዝ እየሆነ ነው።
ስለዚህ ሲንጉላሪቲ ይሉታል ማሽንና ሰውን አሁን ለምሳሌ ተጀምሯል አሁን ቴስላ ኒውሮሊንክ የሚባል የኤሎን ማስክ ካምፓኒ አለ ዓላማው ምንድነው መጀመሪያ ፖዚቲቭ ነው የሚመጣው አይን ሃይ ማደላው አይንን የሚያሳይ ኒውሮን እናስገባለን ነው this is good እንቀበለው ጆሮ አይሰማም ማደላው ጆሮ የሚሰማ ኒውሮን እናር ኦኬ የማሪፍ ነው እንደ እጅ ከሚሰበር ለምን ማይሰበር እጅ ታረግልንም ወጣቱ እግዚአብሔርን ማያቅ መንፈሳዊነትን ማያቅ መለኮት ምን እንደሆነ ያልገባው ሰው እሺ ይሁንልኝ ይላል አያቆም ይሄ ድሮን ህይወት ያባቶቻችንን ህይወት የነ ሄኖክን ህይወት አያቆም እሺ ይሁንልኝ ማለት ይጀምራል ቀስ እያለ ግን አንተ እንዳልከው የሆነ ካምፓኒ ላይ ነው ጣትም ያርፈው እግዚአብሔር ላይ አሁን ይሄን የሚቆጣጠረው እግዚአብሔር አይደለ ደሞን የሚያዞረው ይሄን ብር ካልከፈልክልኝ ሊሊ ይችላል ሁኖስ ብቻ ቀጥላ አቋርጥኩ እሺ እንደዛ ይሄ በእርግጥ የነገርኩ ከዛ ልክ እንዲሁ ከቀጠለ በትክክል የሚሆነው የዛሬ 300 ዓመት ነው አሁን የምልክ ማለት ነው የሚሆነው 300 ምናምን ዓመታትን ይወስዳል እዚህ ሌቭል ላይ ለመድረስ ሙሉ በሙሉ እንዲሆን ተፈጥሮን አጥፍተን እንጨርሳለን እስከዛ ሳሩ ቅጠሉ ምንም ነገር አይኖርም ግን እስከዛ ብዙ ነገሮችን እያደሰን እያስተካከልን ነው የምንሄደው እና ብዙ ፕላኔቶች ብዙ ዓለማቶች እንደኛው እንትን የነበሩ እንደጠፉ ነው ያዩት ኦኬ ድሮ ህይወት የነበራቸው ከዛ ህይወት ያጡ ማለት ነው ያጡ ኖርማል በትንትን ያሉ ማለት ነው እድሜያቸውን ኖረው ሲጨርሱ እቺ ዓለም እንዳይወት ከሆነ ማለት ነው ሁሉም ፕላኔቶች ደረጃ በደረጃ የሆነ ደረጃ ወደ ፀሐይ እየተጠጉ እንደሆነ ያዩት ልክ የሆነች ቦታ አለች እዛ ጋር ሲደርሱ ይፈነዳሉ በትንትን ይላል ማለት ነው ከዛ ህይወት ወደ ቀጣዩ ፕላኔት ይሆናል ይቀጥላል ከዛ በኋላ ለህይወት የሚመች ይሆናል ቀጣዩ እኔ ብዙም ስለ ፕላኔቶች ስለምናምን ማቀው ነገር የለም አሁን እኮ ስታወራኮ የለም ሳይንቲስት እኮ ነው እንደዚህ የለም ማቀው ነገር የለም እና ያኔ ያዩትን ነገር ነው አሁን የምናገረው እንጂ ምንድነው ብትኔ ምንም እንትን የሚለኝ ሰው አይደለሁኝም ማለት ነው ግን ከዛ በኋላ ነው ነገሮችን እቺ ኢቨን በቃ ህይወት ራሷ ምናምን እዚች ምድር ላይ የህይወት መጀመሪያ ናት እቺ ዓለም ህይወታችን የጀመረው እዚህ ነው የኛ ብቻ አይደለም የጉንዳኑም የዝሆኑም የሁሉም የያንዳንዱ የእንስሳ የህይወት ፋብሪካ ናት የህይወት መገኛ ናት እቺ እና የተፈጠረችበትም ዓላማ እኛም እዚህ የተፈጠርንበት ዓላማ ዝም ብለን ይሄንን ህይወት ኖረ ነው መሆን ያለብንን ሆነን ኖረን እናልፋለን ግን ዋናው ጉዳይ መነሻ ነው ይሄ ዓለም ግን መድረሻችን ሌላ ነው መንገደኞች ነን የህይወት ዛፍ አለ እዚህ ምድር ላይ ምንድነው የህይወት ዛፍ እሱ ዛፍ ከዚህ ምድር ጋር ኮኔክሽን አለው ሰምተህ ታውቃለህ ስለ ህይወት ዛፍ ሲባል ከዚህ ቀደም አንተ ከዚህ በፊት መጽሐፍ ቅዱስ ላይ የሆነ ታይም ላይ ምናምን ኖርማል ኦሪት ላይ መሰለኝ የሆነች ፓርት ምናምን ሲነበብ ምናምን እንትን ብያለሁኝ ብዙም እስከዚህ የጠለቀ እንትኑ የለኝም እንትን የለኝ በል የሆነ የህይወት ዛፍ አዳም ፍሬ በላ ምናምን ሁላችንም እንሰማዋለን የት ነው ዛፉ አንተ ስታየት ያለው እኔ አሁን ያየሁት በረዶ ውስጥ ነው በረዶ ላይ ትልቅ የሆነ ግዛት አለ ግዛት ትልቅ ግዛት ሰው የለበትም ቤት የለበትም ምንም ነገር የለበትም ግን በበረዶ ደርቆ ነው ያለው በረዶ ውስጥ ተይዞ ነው ያለው መጥፋት አይችልም እሱ ከጠፋ ህይወት የሚባል ነገር ያቆማል ባህር ውስጥ ያለውም በራሪውም የሚሳበው ሁሉም ከምድር ጋር ኮኔክት አድርጎ ነው ያለው አዎ ያ ነገር መጥፋት አይችልም ፈጣሪ ማያጠፋው ህይወት እንዳያበቃ ነው ያንን ደግሞ እንድናገኘው አይፈለግም ካገኘው ምን ይፈጠራል ቃሉ እንደሚለው ህያው እንሆናለን የሰው ልጅ አይሞትም እሱ ልጅ የሰው ልጅ ካገኘ አሁን ላይ የደረስንበት ስልጣኔ አሁን ላይ እንትን ያለው ምናምን ይሄ የምናስበው ሁሉም ነገር ምናምን ከዛች ፍሬ አዳሚያችን ፍሬ ከበላ በኋላ ነው እና ግን ይሄ እንዲሆን እግዚአብሔር አይፈልግም የሰው ልጅ ማሰብ ከሚገባው ልክ የሆነ እንስሳዊ ህይወት አስተሳሰበ ከነሱ ትንሽ የተሻለ ነገር ግን ከዛ አልፈን እንድናስብ አይፈልግም ለምንድነው ይሄንን የምልክ ማሰባችን ጎርቶናል ምድርንም እኛንም አጥፍቷል ከእግዚአብሔርም ጋር አጣልቶናል ያጣላን የማሰባችን ውጤት ነው ምን እንደሚፈጠር እኛ አናቅም ነገን ኢቨን ስለዛሬ ስለበኋላ አናቅም ስለሆነው ብቻ ነው የምናቀው ነገ ምን እንደሚሆን እያንዳንዱ ነገር ፈጣሪ ያውቃል ስለሚያውቅ ነው የሰው ልጅ ከዚህ በላይ ማሰብ የለበትም ብሎ የሆነች ቦታ ላይ ይፈጠረን እንጂ እኛ እርቃናችንን ነበር ምን ሄደው ልክ የሆነ እንስሳ እንደሚያደርገው እንደማንኛውም እንደዛ ነበር ኑሯችን ጉዟችንም እንበላለን እንጠጣለን ምናምን ተመስገን ብለን ምናምን በቃ መኖር ነው እንጂ ፋሽን እንትን ብለን ሰፍተን ለብሰን ምናምን ይሄ ለኛ የተፈቀደ ነገር አልነበረም በጉልበታችን ይሄን ያደረግነው ያንን ፍሬ በላን አይናችንን ተገለጠ ማሰብ ጀመርን መመራመር ጀመርን መልበስ ጀመርን ደግመን ከበላን ዘላለማዊ ህያው እንሆናለን
አዳምም ደግሞ እጁን እንዳይዘረጋ ከሕይወት ዛፍ ፍሬም ደግሞ እንዳይበላ ለዘለዓለምም ሕያው ሆኖ እንዳይኖር ከኤደን ገነት አስወጣው ተመልሶም እንዳይገባ መልአኩ ኪሩቤልን ከኤደን ደጅ አቆመ ይላል። ምንድነው እዚህ ጋር እንትን እንድትለኝ የፈለኩት ደግሞ እንዳይበላ ለዘለዓለምም ሕያው ሆኖ እንዳይቀር ይላል። ያን ፍሬ ደግመ በበላ ቁጥር የሚፈጠሩ ነገሮች ይኖራሉ። እሱም ፈጣሪ ያውቃል። ይሄ እኮ አሁን ያልከው ነገር አንዴ ከዶክተር ሮዳስ ታደሰ ጋር ስለ አንታርክቲካ ቪዲዮ ሰርተን ነበረ በሳቸው የዩቲዩብ ቻናል። ዛሬ ራሱ ለምንድነው አላውቅም ስመጣ የሆነች በጣም ህይወቴ ላይ ትልቅ ተጽዕኖ ያሳደረች ትንሽ የመጽሐፍ አለች። የመጣጥፍቶች ስብስብ ነች እና አንድ ጀነራል ቢርድ የሚባል ሰው ያለ ወደ አንታርክቲካ ሄዷል። አንታርክቲካ ማለት አሁን እንዳልከው የበረዶ ግግር ያለበት ነው። ሰዎች የሉበትም። ዓለም ላይ ያሉ መንግስታት በሙሉ ተፈራርመው ይሄ የማንም ግዛት መሆን የለበትም ብለው ተፈራርመው ያ ግዛት ለብቻው ነው ያለ። ከዶክተር ሮዳስ ጋር በሰራነው ቪዲዮ እሳቸው ያ ግዛት ምን እንደሆነ ቁልጭ አድርገው አብራርተውልናል። ምን እንደሆነ የቅዱስ ገብርኤል ታቦት አለ፣ የሚዘፍን ፏፏቴ አለ። እሱ ራሱ ሰውየው ይሄ ኮማንደሩ ብዙ ሰው ይዞ ነው የሄደው። ሲሄድ እዛ እንዳቆመ ኤሊያን አይነት ሰው እንደተቀበለው የተለየ ክሪስታል ከተማ እንዳሳየው ያየውም በኋላ ደግሞ ሲመለስ ሲአይዎች መንግስት አስቆሞት ይህንን መረጃ እንዳያወጣ ለፓብሊኩ አድሬስ እንዳያደርግ ቃል አስገብተው አስፈርመውት ከግሉ ማስታወሻዎች ላይ ግን ወጥቶ ለዓለም ተነቧል። ብዙ ሰዎች ከሱ ጋር የተዋዙ ሰዎችም ኢንተርቪው እየሰጡ ብዙ ነገር እየተባለ ያለበት ጉዳይ ነው። ነገሩን ሳገናኝልህ ማለት ነው። ጀርመን ራሱ የጀርመን ናዚ ራሱ እዛ ላይ ቤዝ ነበረው ይባላል። ጀርመኖች ናዚዎችን ካየ መንፈሳዊ ጥበብ በጣም እየሰበሰቡ ነበር። በዛ ነበር ዓለምን ኮንትሮል እያደረጉ የነበረው ማለት ነውና እዛ ላይ ቤዝ ነበራቸው። ከሌላ ኤሊያን ግሩፕ ጋር ኮንታክት ያደርጋሉ ተብሎ ይታሰባልና ሜቢ ከዛ ጋር የሚያገናኘው ነገር ካለ ብዬ ነው የጨመርኩልህ። ይህንን እንትን ዛሬ ነው የሰማሁት እና እንትን ብለው ማቀው ነገር የለም። በእርግጥ ግን ስለዛ ቦታ ስለዛ ዛፍ ትልቅ አካባቢ የሆነ አንድ ግዛት በጣም ትልቅ ነው እና ነገር ግን ግዛት ስልክ ይሄ ቤት እንትን ያለበት ምናምን ሳይሆን ዛፎች ናቸው። ግን በጣም ይለያሉ ዛፎቹ። በቃ የተለያዩ ወንዞች አሉት ምናምን አሉት ምናምንና ግን ደርቀው ቁጭ ያሉ ናቸው። የበረዶ ተራራ ውጧቸዋል። በዛ ደርቀው ተሸፍነው ነው ያሉት። ፍጹም እንዳይደረስባቸው ሆነው ማለት ነው። የህይወት ዛፍ ያለበት ቦታ ማለት ነው። ያንን ቦታ ምናምን አይቻለኝ። ያ ነገር መጥፋትና መነካት መታወቅ የለበትም። ያቆና ፈጣሪ ነው። የሰው ልጅ በምን ኃይሉ ይሄን ሊያደርግ ይችላል? ሄደን አሁን ብንበላና ህይወት እናገኛለን፣ ለዘላለም ያው እንሆናለን። ያንን የዛፍ ፍሬ ብንበላ የሰው ልጅ ማይሞት ነው የሚሆነው የሚለው አንዴ በመብላታችን ከኛ መሃል እንደ አንዱ ሆነ ነው የሚለው። እንደ አንዱ ሆነ ማለት ያው እግዚአብሔር ነው ሁሉን አዋቂ ሐሳቢ ምናምን አይደለ። እኛም ቀስ እያለን ነገሮችን ገና እየነቃን ነው ይሄድን ነው። ገብቷል። ልክ በዚሁ የሰው ልጅ ኖርማል አሁን ጦርነቱንም እግዚአብሔር ማስቆም ማይፈልገው እንትን ማለት ማይፈልገው ነገ ላይ ሄደን አይደለም እኛ ሰዎች ትልቅ ቦታ የተሰጠው መልአክ ሉሲፈር እንኳን የሆነ ሰዓት ላይ አምላኩን ተዋግቷል ስልጣን ለመያዝ ማለት ነው። እኛ ሰዎችም ሄደን ኃይል ስንይዝ ብናገኘው መዋጋታችን አይቀርም፣ ወደ ኋላ አንልም። ያ ቦታ ድብቅ የሆነው ለዛ ነው። እንዳልኩ ወደ እንትን ልመለስና ጦርነት ማይቀር ነው ይሄዳል። እስከመች ይቻለም ማብቂያው እስኪደርስ ድረስ ማለት ነው። ማሰብ ጋር በተያያዘ አንዳንድ ጥናቶችን አደርጋለሁ እኔ ክርስቲያንም እንደሆነ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ስለምን ትጨነቃላችሁ፣ ስለምን ታስባላችሁ፣ ስለ ነገ አታስቡ ይላል። የሰማይ አዕዋፋትን ይው አንተ ልክ እንዳልከው በደመ ነፍስ አይደል የሚኖሩት፣ የምድር አበቦችን ይዋቸው ይላል። ሰለሞን እንኳን አለ በሙሉ ክብሩ ከነሱ እንዳንዱ እንኳን አላማረም ይላል። የምድር አበባ ግን ዛሬ ተነቅለው ነገ የሚጣሉትን እንደዚህ ካሳመረ እናንተንስ ይላል። የሰማይ ወፎች አይከምሩም፣ በጎተራ አያስቀምጡም፣ እንዴት ትጨነቃላችሁ እናንተ ዋጋ እንደሌላችሁ ይላል። አሁን ሰዎች ሰርቫይቭ ማድረግ ጨንቆት አይደል ይሄን ሁላ ነገር ይፈጥረው ብዙ ቆማ ያስፈልጉ ነገሮች እኮ ተፈጥረዋል። ባይዘው የምታወራው ነገር ለኔ ብዙ ሴንስ ይሰጥልኛል። እዚህ ዓለም ላይ የሚደረጉ ብዙ ስብሰባዎች የማይጠቅሙ ናቸው። እግር ኳስ ውድድር የማይጠቅም ነው። የሚዲያ ትራሾች የማይጠቅም ነው። እዚህ ምድር ላይ የሚደረገው ነገር ስብሰባ እንደዚህ ቢሊየን ብር ወጣ በሙሉ ነገር የማይጠቅም ነው። ለሰው የሚጠቅም በጣም ጥቂት ነው።
ብዙ አይደለም። መጽሐፍ ቅዱስ ላይ ኢየሱስ ማርታ ስትደክም እንዲህ ስትል ማርያም ቁጭ ብላ ከኢየሱስ ክርስቶስ ጋር ተመስጣ ኢንጆይ ስታደርገው ሞመንቱን ገብቷል። ልክ እንደ እንስሳ በላት እንደ ድመት በላት በቃ ብላ ኢንጆይ እያደረገች ነው ኢየሱስ ክርስቶስን እያየች እና ማርታ ደግሞ የሚበላ የሚጠጣ ወዲያ ስትል ጌታ ሆይ አትቆጣትም? እኔ አንተ መጣ ብዬ እዚህ ጋር የሚበላና የሚጠጣ ለመስራት ወዲህ ያለው እሷ ቁጭ ብላ ስትሰማ ታግዘኝ እንጂ ተቆጣታ። አይ ማርታ አንቺ ዝም ብለሽ ትደክመለሽ፣ የሚያስፈልገው ጥቂት ነው ወይም አለ አንድ ነገር ነው። ያ አንድ ነገር ምን እንደሆነ ነገር እግዚአብሔር ነው። አሁን እኔ አስቤ ማወራው አለ፣ ሳላስብ ግን ሰውነቴን የሚቆጣጠረው እግዚአብሔር አለ። ልቤን ይመታል፣ ደሜን ያዘዋውራል፣ ጸጉሬን ያሳድጋል፣ ገብቷል። ኒውሮኖችን ኤቭሪቲንግ የበላሁትን ይፈጫል። ይሄ እኔ በእኔ በተማርኩት ጥበብ አይደለም። እንግዲህ ኮሌጅ ስለገባው አይደለም፣ መጽሐፍ ስላነበብኩ አይደለም። ራሱ በራሱ የእግዚአብሔር ጥበብ በእኔ ውስጥ እየሰራ ነው። በጣም ትልቅ ጥበብ ነው። ጥበቡ ደግሞ ሰው አይጎዳም፣ ተፈጥሮን አይጎዳም። በጣም ጤናማ ነው። በጣም ኢፊሸንት ነው። ብዙ ነገር አይፈልግም። መልካም ነው። ያን ጥበብ ለማግኘት ማሰብን ማቆም አለብን። ማሰብን ማቆም፣ ዝምታ፣ እርጋታ፣ ተመስጦ የሚያስፈልገው እዛ ጋር ነው። እግዚአብሔር በእኛ ውስጥ መጥቶ እኛን እየመራ ዓለምን መባረክና ማሳደግ ይችላል። እኛ ግን ያንተ ጥበብ አያስፈልገንም እዛ ጣሉ ብለን በእኛ ጥበብ ሄድን። ያ ደግሞ ሳይድ ኢፌክቶችን እያስከተለ ይገኛል። ጦርነቱን እያስከተለ ይገኛል። የሰው ልጅ አተምን እኮ ሰንጥቆ ምን እንዳለ አይቷል። በአንድ በተን እኮ ዓለምን የሚያጠፋ ኒኩለር ፈጥሯል። ራሱን የሚያጠፋ ነገር ማለት ብዙ ፋይተር ጀት ፈጥሯል። ግን ለሰው ልጅ ትንሽዬ ስቃይ እንኳ መፍትሄ አላገኘም። ለሰው ልጅ ድብርት፣ ለሰው ልጅ ጭንቀት ትንሽዬ መፍትሄ አላገኘም። ስለዚህ እኔ ሲገባኝ አንተ የምትለውን ነገር እኔ ሰረዳ ሰው ለአንድ ራሱ ላይ ቢረዳው የራሳችንን ማሰብ እናቁምና እስቲ የእግዚአብሔርን ጥበብ እንያዝ ብዬ ነው አንደርስታንድ ማረጋው። እሱን ብንከተለው እሱን በትክክል ይከብዳል። በነገራችን ላይ ይከብዳል ስልክ አሁን ካለነው እንትን አንጻር በእርግጥ እግዚአብሔርን መጽሐፍ ቅዱስን በትክክል እንተግብር እንኑር ቀሱ የሚለው ነገር እናርግ ብንል በጣም ይከብደናል። ምክንያቱም ሁሉም ነገር ተቃራኒ ነው። ግራን ሲመታ ቀኝን ሰጥ ይላል። ማን ነው የሚሰጠው? እሱን ግን እንዴት ነው የምትረዳው ነው ጥያቄ። እኔ ትክክል ነው ብናደርገው አሸናፊዎች ነን። ትክክለኛ ማሸነፍ ያለው በመሸነፍ ውስጥ ነው። ምን አለ መሰለህ አንተ አሁን ልበልና መኪና የነዳ መንገድ ላይ ተገናኘን፣ ገና እኩል የሆነች መንገድ ላይ ደረስንና ምናምን ተበሳጭታ ዞር በል ምናምን ነገር ብትለኝ እኔም ራስ ዞር በል ወደ ኋላ ተጠጋ ምናምን ነገር ብልክ አንተም ምልውስጥ ገባለህ እኔም ምልውስጥ ገባለኝ እዛችሁ ምናምን ነገር ቁጭ ብለን እንትነል ወይም ነው ወርደን እንደባደባለን። ሁለታችንም ተሸንፈናል። ነገር ግን አንተ ተበሳጭታ ወደ ኋላ ምናምን ስትለኝ እሺ በጣም ይቅርታ ምናምን ቸኩዬ ነው ብዬ ሳላጠፋ በጣም ይቅርታ ምናምን ብዬ ወደ ኋላ አስጠግቼ ተጣብብኝ ምናምን ባሳልፈክ ከዛ በኋላ የሆነ ነገር እዚህ ጋር ጥዬብሃለሁኝ ገብቷል አሸንፍ ያሉኝ። ነገር ግን ኖርማል የሆነ በጉልበት በምናምን እንትልለ በሞከር ሁለታችንም ተሸናፊዎች ነን። በአቅሜ ምናልባት የሆነ ልመታ የሆነ ነገር ላደርግ እችላለሁኝ። ያሸነፍኩት ስጋህን ነው እንጂ መንፈስህን አይደለም። የሆነ ቀን ላይ አቅም ስታገኝ አንተም እንትን መበቀል አይቀርም። ነገር ግን በፍቅር ባሸንፍክ እሱ እንደሚለው በፍቅር አሸንፉ እንደሚለው ቃሉ በፍቅር ባሸንፈ እኔ አቅም ባጣውኝ በወደኩኝ ጊዜ የእውነት መጥተህ ከልብህ ታነሳኛለህ። ለምሳሌ አንዱ ቅድም ያልኩ የእግዚአብሔር ጥበብ ወደ አንተ የሚመጣው ግራን ስትመታ ቀኝን ስታሳይ ነው። የመንግስትን ነገር አይተህ በተቃወምክ ልክ ሃይማኖቶች የሆነ ሃይማኖት በተቃወምክ ልክ የፀሐዩን ሁኔታ አይተህ በተቃወምክ ልክ ቴክኖሎጂ ስትቃወም ምንድነው የሚለው? ክፉን በክፉ አትቃወሙ። ለምን እንደው ታውቃለህ? የአምላክን ኃይል ወደ አንተ ህይወትና ወደ ምድር ሊያመጣ የሚችለው መቀበል መቻል። በራስ ቦክስ መምታት ትችላለህ አንተ ስትተው፣ እግዚአብሔር ደግሞ እንዲመታልህ ወይም እንዲዋጋልህ ማድረግ ትችላለህ። እግዚአብሔር ደግሞ ሁሉንም ሰው ወዳጅ፣ ሁሉንም ተፈጥሮ አፍቃሪ፣ ነገሮችን ሁሉ በብልሃት ማሳደግና ማንም ሳይጎዳ ጥሩ እድገት ማምጣት የሚችል ኃይል ነው። ያ ኃይል ዛሬ ከኛ ርቋል አራቀም። እግዚአብሔር እኮ ፊደልና ቃል ብቻ ሆነ። ኃይልነቱ ይሄ አባትነቱ ለነ ሙሴ ባህር ያካፈለው እግዚአብሔር፣ በኋላ የተራመደው አልዓዛርን ከሞት ያስነሳው እግዚአብሔር፣ ለእስራኤል ከሰማይ መና የሚያወርደው እግዚአብሔር፣ እንደዚህ አድርጎ እውርን የሚያበራው እግዚአብሔር አሁን የታለ ሲባል ከሱ መርህ ስለራቅን
እኔ ዛሬ አንድ ደንበኛዬን እያወራኋት ነበረ። ዛሬ አንተ ጋር ከመምጣት በፊት አንድ ደንበኛዬን እያወራኋት ለምን እግዚአብሔር ከኔ ራቀ አለች። አራቀም እኮ እግዚአብሔር እኮ አጠገብሽ ጋር ነው ያለው። ይሄ ነገር ለምሳሌ ዓላማዬ ይሄን ማግኘት ሆኖ ይሄን ለማግኘት ወጥቼ እዛ ብሄድ አዲስ አበባ ብሄድ አሜሪካ እየለፋው ነው አገኘዋለሁ። በግልጽ እኮ ተነግቷል። በዚህና በዛ ነው የእግዚአብሔር መንግስት ቢሏችሁ አትመኗቸው፣ ውስጣችሁ ነው መካከላችሁ ነው ብሏል። ከፕሪንሲፕሎቹ ከዛ ደግሞ እያወራን ደግሞ እሺ አልኩኝና እስቲ እንደው ምን አይነት ነገር አድርገሻል ንገረኛለች። እንዲያርጊያለሁ ብላ እግዚአብሔርን ምን ያህል እንደተራጠረች ምን ያህል ሰት እንደሰራች ስትነግረኝ አየሽ፣ እነዚህ ፕሪንሲፕሎች ከእግዚአብሔር ጋር አብረው አይሄዱም። እንደ ዘይትና እንደ ውሃ ለይተውሻል። ስለዚህ አሁን ህጉን መጠበቅ እኮ ወንድሜ ከባድ ሆኖ እኮ አይደለም። ህጉን መጠበቅ እኮ በጣም ይጠቅመናል። ሰይጣን ግን ሸወዶናል፣ ዓለም ግን ሸወዶናል። እንጂ ሰይጣን ብቻ ነው ብለህ ታምናለህ? ግን በዋናነት ሰይጣን አለ፣ ሰዎችም አለ። ምን አለ መሰለክ፣ ሁላችንም ሃይማኖት አለን። ግን የእውነት እምነት የለንም። ምንድነው እሱ? ሰው በሌለበት ቦታ ብቻን ወይም ደግሞ የሆነ አንድ ደካማ ሰው ያለበት ቦታ ላይ በጉልበትም በምንም በቃ የሆነ እንደፈለክ የምታደርገው፣ ለምሳሌ የቤት ሰራተኛ ካለችክ እውነተኛ ያንተ አማኝነት የሚታየው እዛ ነው። ገብቷል? ለውጪ ጻድቅ ምናምን ነገር ትመስላለህ። ቤተክርስቲያን ነጥላን ለብሰው ወይ ደግሞ መጽሐፍ ቅዱስን ተሸክመ ትሄዳለህ። እጅህን አንስተ ምናምን ነገር አሜን ብለህ ምናምን ትዘግነዋለህ ምናምን ነገር። ቤተክርስቲያንም በቃ ጨብጨበ ምናምን ትመጣለህ። ልክ ግን ከቤተክርስቲያን እንደወጣህ በር ላይ አንድ ምስኪን የጎዳና ልጅ ምን የምትበላው የምትጠጣው የሌላት ኧረ ራበኝ እባክህ ብላ ልብስን ብነኪጂ ምናምን ነገር ልብሴ ብለህ ልታጨስ እኮ ነው ምክንያት ትፈጥራለህ ላለመስጠት ሚለው። እስኪ ሁለት ልብስ ያለው አንድ ለሌለው ይስጥ ይላል። እኛ ስንታለን ምን ሰጠው ምን ሲሆን መሰለ ተቀዳዶ ምናምን እንትን ብሎ ከዛ ልዋጭ አልቀበልም ሲለ ከዛ ወስድና በቃ ለየኔ ቢጤ ልስጥ። ግን ልጣል ነው የሚባለው። እሱም ደግ ከሆነ ነው። ግን ልጣል ነው የሚባለው። ልስጥ ሳይሆን ማትፈልገውን ነገር ሰጠህ ሳይሆን ጣልክ ነው የሚባለው። ከሰጠህ በትክክል መስጠት ማለት ያለህን አካፍለህ ምናምን ነገር ሲሆን ነው። የሆነ አፋችን ላይ ገላችን ላይ ምናምን በመስቀላችን በምናምን ክርስቲያኖች ሃይማኖት ያለን እንመስላለን፣ ተግባራችን ላይ ግን የለም የምልበት ምክንያት አሁን በተከሰቱ ባየናቸው ጦርነቶች፣ የእርስ በርስ ጸቦች እስኪ ክርስቲያን ነው የምትለው ህዝብ ነው ወጥቶ ይሄ እኮ ዘሩ እንዲህ ነው ምናምን ብሎ በድንጋይ ጨፍጭፎ በዱላ ምናምን ነገር እንትን ብሎ እንደ እባብ ቀጥቅጦ ሲገድል የነበረው ግን እኮ ያ ሰው ቸርች ሄዶ ምናምን እኮ ሲዘል የምታየው ወይ ደግሞ ሲጸልይ የምታየው ሰው ነው። አምላኪ ቀኔን ተንበል ህይወቴን አንተ ታውቃለህ እባክህ እንዲምራኝ ምናምን እያለ የሚጸልይ ሃይማኖተኛ የሚባል ሰው ነው እኮ። ግን እዚህ ጋር ወደ ሪል ላይፉ ስትመጣ የሆነ አካባቢው ያለውን አንዱን ምስኪን እንትን ብሎ ሰቅሎ የሚገድል ምን የሚል ምናምን እሱ ነው። ጨለማ ላይ ታክሲ ስነዳ ምናምን እንዲያደርሰኝ ምናምን ብሎ አንድ አንቆ ገሉ እንትን የሚልክ ሃይማኖት ያለው ሰው ሃይማኖት አለው። ያን ሰው እኮ ኧረ በእግዚአብሔር ምናምን ብትለው በዛ ሰዓት እኮ አያዳምጥም ዝም ምናምን ነገር ምናምን የሚለው ግን እግዚአብሔርን አውቃለሁ የሚል ነው። ምንድነው ተግባራችን ሌላ፣ ሐሳባችን ሌላ፣ ምን መስለው ሌላ፣ እኛ ግን ሌላ ሆነናል። አሁን ትልቅ ችግር እያመጣ ያለው ይሄ ነው። ውስጣችንና እኛ ፍጹም እንለያያለን በጣም። ስለዚህ እምነት የለንም፣ ሃይማኖት አለን። እስቲል ግን ሃይማኖት ማለት በራሱ እምነት ነው። አሁን ሰዎች አበላሹት እንጂ ነው ወርዱ ፓወርፉል ወርድ ነው። ሃይማኖት ማለት በጣም ፓወርፉል ወርድ ነው። ባይዘው ወይ አሁን የዚህ ዘመን ሰዎች አረከስን እንጂ አንዲት ሃይማኖት ይላል። ሃይማኖት አበው የሚባል መጽሐፍ አለ፣ የቤተክርስቲያን መጽሐፍ አለ። እዛ ላይ ስታነብ ሃይማኖት ማለት የማይታየው ህይወት ያስገኘው አምላክ እንዳለ በልብ ማመን ነው። የማይታየው በእርግጥ እግዚአብሔርንም መንፈሳዊ ማንነታችንም ቃል ሊገልጽ አይችልም። ግን እኛ አሁን ለእኔ ትክክለኛ ሃይማኖት ምን እንደሆነ ልንገርህ። ያ የማይታየውን የእግዚአብሔርን ኃይል ጠቁሞ የሚያደርስ ወደ ትክክለኛው። እኔ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደስ የሚለኛል ነገር ልንገርህ። ለአማኝ ጸሎት ይደረጋል፣ ለመኳንንት ጸሎት ይደረጋል፣ ለመሬቱ ቅድም ላልካቸው ለተፈጥሮ በሙሉ ጸሎት ሲደረግ ስሰማ ዋው ይሄ ትልቅ ነው እላለሁ። ገብቷል? እግዚአብሔርን ስለማያውቁ ሰዎች ጸሎት ሲደረግ ስትሰማ እንዴ ይሄ ነው በቃ ይሄ ነው እናትነት ብዬ እንዳስብ። ለመኳንንት ለመሪዎች ስንቶቻችን አውቀን ጸሎት እንደምናደርግ አናውቅም እንጂ
እርሱ መፍራት እንዲሰጣቸው ጥበብና ማስተዋል ይሰጣቸው ለመኳንንትና ስልጣን ስላላቸው እንማልዳለን ይባላል በእንተ ቅድሳት የሚባል ጸሎት ላይ ማለት ይሄን እኔ በጆሮዬ ስሰማ በቃ አቤት ገብቶሃል ግን አብዛኛው ሰው ለመሪ እንኳን ጸሎት ላይ ያደርግና አያደርግም ስለዚህ ለእኔ እስማማለሁ ያው ቃሉ የሚያሳዝነኝ ቃል ስለሆነ ነው ወርዱ በጣም ኃይል አለው ከዛ ግን ወደ ዋናው ፖይንት ስንመለስ አንደኛው ጋር ገብተህ ሮቦቱን አየህ ሁለተኛው ጋር ጦርነት አየህ ሶስተኛ ደግሞ አለ ሁለተኛው ጋር ሶስተኛ በቃ ይሄ ሁለተኛውም ከተፈጠረ ቀጣይ የሚፈጠረውን አየሁኝ ያለ ጦርነት ይፈጠራል ከዛ ላይ ሄዳለሁኝ ከዛ በኋላ እመለሳለሁኝ እወጣለሁኝ ልክ እንዴት አርኪ ልንገር መሰለ ሰማመን ልክ ያያት ለምሳሌ እዚህ ሆነ ቀና ብለ ጨረቃን ያያያት ተንሳፈህ ወደ ጨረቃዋ መግባት ከዛ በኋላ ትገባለ ታያትና ወርደህ እዛ ሁሉ ነገር አይተማም ከዛ ተመልሰ ደግሞ ከሷ ትወጣለህ ተመልሰ ደግሞ ትሄዳለህ ነገሮች ተቀየረው ይጠብቃሉ ማለት ነው ሌቭል ኦፍ ኮንሺየስነስ ነው ይገባኛል መጀመሪያ ላይ እንደገባሁኝ ወደ ዋሻው ልክ ከውጭኝ ሳይው ዋሻው ከብርሃኑ ወደዛ ውሃ አለ ውሃ የሚወርዳል ውሃ ከዋሻው ውስጥ ይወጣል እና ጨለማ ነው ከዛ ወደ ጨለማ መግባት አልፈልግም ያስፈራል ቦታው ማለት ነው ግን ብቻ የሆነ ነገር ቀጥ ብዬ እንዲሄድ አረጋኝ ከጸጥ ብሎ እየሳበ ይዞኝ ይሄዳል በእግሬ ራመዳለሁ ግን የሆነ ነገር ነው እንድገባ የሚገፋፋኝና እንደገባሁኝ ልክ ብርሃኗን ጨርሼ የፀሐዩን ብርሃን ወደ ጨለማው እንደገባሁኝ ከዛ ላይ ጨለማው ልክ የሆነ ቀስ ይያሉ የሆነ ክብ ብርሃናት ግን ቁጥር ሰፈር የላቸውም የሆነ ጨራሽ አይደለም እንዴ ቁጥር አይታ አጨርሳቸው መጨረሻ የለውም እንዴ አይቼ እንኳን አልጨርሰው ማለት ነው እና ያው አየሁኝ ከዛ በኋላ የሆነ መንሳፈፍ አየር ላይ የሆነ የመሬት ስበት የለም አላቅም ብቻ ተንሳፈፍኩኝ አየር ላይ የራሴ ሰውነት ራሱ ቀለል ብሎኝ ከሰውነቴ ላይ የሆነ ከራሴ ሰውነት ላይ እንዲወጣኝ ይመስለኛል እና ሙሉ በሙሉ ቀለል በቃ ምንም ባዶ ምንም ነገር የለም ከዛ ወደ መጣውበት እንዲዞር ምናምን ስመለስ ሳይ የለም እንዲ ሞጫው ምናምን በሩ ያዋሻው የለም ልክ እንደዛው ከሩቅ የሚታዩ ምናምን ክብ ብርሃኖች ናቸው እና ልክ ወደ አንዱ ብርሃን ነው እንደዚህ ተንሳፍፌ ምናምን ተስቤ የሚሄደው ማለት ነው ልክ ሲሄድ እቺን ዓለም ነው ያገኘኋት እንዳልኩ ማለት ነው ነገር ግን ሁሉም ነገር ተቀየሩ ዛፍ ቅጠሉ የለም ምንም የለም ምናምን በረዶ ላይ የሚኖሩ አሉ ውሃ ውስጥ ከተሞች ተሰርተው ውሃ ውስጥ ላይ ምናምን ይራመዳሉ ይኖራሉ ማለት ነው ምንም መተንፈስ አያስፈልጋቸው ምናምን እንደዚሁ መኖር ነው እና ያንን ያየሁት ከጦርነት ያለ ጦርነት ሲሆን ያለውን ነበር መጀመሪያ እንደገባኝ ያየሁት ከዛ ተመለስኩኝና ወዳለንበት ነው የመጣሁት ወደዚህ አሁን ወዳለንበት እነዛ ጦርነቶች አለፉ ምን አሉ ከጦርነቱ በኋላ ወደ ቀጣዩ ጊዜ ሲሄድ የሆነ ከእንትን ጋር ከኔቸር ጋር አብሮ የሚሄድ ነው ሆኗል አናናሩ ሰው በቃ በትክክል የሆነ ሁሉም ሃይማኖትን እንትን ይላሉ የሚያከዳል ተከባብሩ ምን ብሎ ምናምን ነገር ግን አብዛኛዎች ነገሮች ከኔቸር ጋር የተያያዙ ናቸው ኖርማል ቤት ራሱ ሲሰራ ጣራው ሳር ምናምን ኖርማል እንትን ይልና ጣራው ላይ ራሱ ተክሎች አሉ ዛፎች አሉ ምናምን ከላይ ሆነ ስታየው ድፍን አረንጓዴ ነው የምትመስለው ምድር ድፍን አረንጓዴ ሁሉም ነገር ከተፈጥሮ ጋር የተያያዘ ነው ሁሉም ነገር ሰላማዊ ነው እና እነዚህ ናቸው ያየዋቸው ነገሮች ብቻ አብዛኞቹ ይሄን የምነግር 2 ዓመት አልፎታል ይሄ ነገር ከሆነ እና በቃ የሆነ አይምሮዬ ላይ ቀብሬው እንዳልተፈጠረ አድርጌ መርሳት ነው የፈለኩት ከዛ ስትወጣ እንዴት ነው የሆነው ካንተ ባይዘው ሰዎች 3 ወር ነው እዛው ዋሻ ውስጥ ቆየው ምን በላህ ምን ጠጣ ስለሱ ነገር ብዙ ጊዜ ጥያቄ ይሆንብኛል ማወቅ የምፈልገው ኖርማል ራሴን ለምን አላየሁትም እላለሁኝ በትክክል ይስጋዬ የነበረበትን ቦታ ለምን አላየሁ እሺ ግን ስወጣ ኖርማል ፊዚካሊ በጣም ቀንሻለሁኝ እና በቃ ኖርማል አቅሜ ራሱ ኖርማል አልነበረም እንደዚህ እንትን ማለት ነው ከዛ ራስን ዋሻ ውስጥ ያገኘው ከዋሻ ውጪ ነው ራስን ያገኘው ዋሻ ከወጣሁኝ በኋላ ነው ራሷ ቦታ ላይ ነው ብንን ነገር ያልኩት ማለት ነው ከዛ በእጄ በቀኝ እጄ እንትን ይዣለሁኝ የሌሊት ወፍ ይዣለሁኝ ግን ሞቷል የተበጠሰ ነው አንገቱ ምናምን ማለት ነው ከዛ ደንግጬ ጣልኩት እሺ ከዛ በኋላ ተመልሼ ወደ ዋሻው ሳይ ያው ጨለማው ነው ምናምን እና መሮጥ ፈለኩኝ ፈርተ አዎ ከዛ በኋላ ምንም ነገር ግራ ገብቶኛል ያን ያህል ጊዜ 3 ወር እንደሆነው ራሱ ማቀው ነገር የለም እሺ ከዛ ስልኬን ሳወጣ ባትሪው ምናምን ዘግቷል ምንም ነገር የለም ምናምን ከዛ በኋላ ሄድኩኝ ወደዛ
ወደ ሳይቱ ማለት ነው እሺ ከዛ ሳይት ላይ እንዴ ምን ሆነክ ነው ምናምን አንድ ሁለት ልጆች አገኘው ምናምን ምን አሉ ከዛ ላይ እንዴ ምን ሆነክ ነው የጠፍተ ነው ደግሞ ምንድነው የሆንከው ምናምን ነገር ይሉኛል ማን ነው ሁለት ልጆች ናቸው ከዛ ላይ ሳይት አብዛኞቹ ከስራ የሚለቀቁ ምናምን ነገር ነበሩ ከዛ ላይ እኔ ምን አቃለኝ ምንድነው ማምዴ ምን ሆነ ነው ምንድነው የተፈጠረው ምንድነው ማም ከዛ ላይ እንዴ ከስታል ምን ሆናል እንዴ ገርጣታል ምን ዲሆናል ምንድነው ልብስ ከራሱ በክቷል ምናምን ላይክ ላይ እንዳለ የሆነ ተቋቁር ነገሮች ምናምን አሉ ልብሴ ላይ ምናልባት የሌሊት ወፎቹ ምናምን እንትን ይሁን ምንም ብቻ አላቀም ብቻ ግን በጣም እንትን ብያለኝ እና ወደ ዶርሚ ምናምን ነገር ሲል ሌላ ሰው ነው ያለበት ተለጥፎ ምናምን በዚህ በቃ በዚህ በ10 ቀን በ5 ቀን በምናምን የሚል ወጥቶ ነበርኩ እንትን ብለ ነው ምናምን ነገር ከዛ ነገሩ ልክ እንዳልሆነ ገባኝ ወሬው ሳይበዛ እሺ ሻንጣዬ ልብሴ ምናምን ነገር የት ነው ያለው እዚህ ክፍል ነበር አልኩኝ አዳዲስ ልጆች ናቸው የነበሩት ማለት ነው ከዛ በኋላ እሱን የሆነ አይሱዙ ሹፌር አለ ከዛ እሱ ጋር ነበር አለ ያው እሱ ዘንጦበታል ጠሎልኝ ሄደ ምናምን ብሎ ከዛ ወስዷል እንትኖቹን ምናምን ብር ተቀበልኩኝ ሳንቲም አልነበረኝም ካንዱ ወጣሁኝ ከዛ ስልኬን ከተማ እንትን ካልኩኝ በኋላ አልጋ ይዤ ለምኜ እንትን ጥበቃ ጋር ቻርጅ አስደረኩኝ ከዛ ወጣሁ ከዛ በኋላ ሲደወል አገር እንትን ምን ሆነክ ነው ምናምን በቃ ብዙ ቤተሰብ ጓደኞቼ ምናምን ከዛ አይ በቃ ምን ልበላቸው ግራ ገባኝ ከዛ ቆይ ደውላለሁ ማም ያልኩኝ ዘጋውኝ ስዊች አረኩት ምናምን አንድ ቀን ከራሴ ጋር ምናምን አሰብኩኝ ለራሴ ጊዜ ሰጠሁኝ ማለት ነው ምንድነው የምለው ምቄን ነገር ምንድነው ማወራው ምን ብዬ ነው መናገረው የሚለው ማለት ነው አሰብኩኝ ስለዚህ እንዲህ ብል ማንንም አያምነኝም በቃ አበደ እንዲህ ምናምን ነገር ይሉኛል እና እንደ ጤነኛም ሰው አያስበኝም አልኩኝ ከዛ በኋላ ጸበል ገብቼ ነው በቃ ጥሩ እንትን ያልነበርኩኝም በቃ ምንም ሰጣው መልስ አልነበረኝም እና በቃ እንደዚህ ወደ ደብረ ምናምን እንዲ ጸበል ገብቼ ነው ራሴን ትንሽ ማዳመጥ ፈልጌ ነው ምናምን እና ታዲያ እንዲህ አይባልም ምናምን ከዛ ደግሞ ሲስተር ምናምን አለችኝ ሲስተርና ብራዘር ምናምን ያው እኔ ነኝ መለከው ምናምን ማስተምራቸው ማለት ነው ከዛ በቃ ይሄን ያህል ጊዜ እንትን ምናምን በቃ ስልክ ያስቸግራል እዛ ብዙ ጊዜ ግን ይሄን ያህል እንዲ 3 ወር ሙሉ ሰጣ ይለም እና ቦታ አለው ብዙ ጊዜ እኔ ነኝ መደወልላቸው አንዳንዴ ሲመጣ መጣ የሆነ 2G ላይ ያረክሱ 3G ላይ ያርክ የቀያየርክ ነው የምትጠቀመው አሁን ተስተካክሎ ከሆነ አላውቅም እዛ አካባቢ ላይ ኔትወርክ ያስቸግራል እና በቃ ፖሊስ ጣቢያም ልንጠቁ እንትን ልንነል ብለን ምናምን በቃ ምን ይሆናል ያው ኔትወርክ አስቸግሮ ይሆናል አንዳንዴ ለሳምንትም ለ10 ቀንም ጥፍት የሚልበት ጊዜ አለ እና እንደዛ ስላስለመድኳቸው እንደዛ ይሆናል ብለን በቃ ግራ ገብቶ ነበር እንዳንመጣ ደግሞ አገሩ ምን ይሁን እንዲህ ይሁን አናውቅም በጣም እንትን አሉ ማለት ነው አይ ጸበል ገብቼ ነው ምናምን ከዛ ይቅርታ ጠይቄ ነገሮችን እንትን ለማለት ሞከርኩኝ ከዛ ለማንም አውርቼው አላውቅም ይሄንን ነገርና ከዛ አንድ ልጅ አለና ብዙም ሃይማኖተኛ አይደለሁኝም የኔ ቤተክርስቲያን ሰው ምናምን አይደለሁም በእንተኔ ማለት ነው እና ጸበል ገብቼ ስለው ያልተዋጠለት ጓደኛዬ ነበርኝና አልተዋጠለትም እና ብዙ ጊዜ ይጨቀጭቀኛል ከዛ እና እንዴት ማም ሲለኝ በቅርብ ነገርኩት ከዛ እውነታው ይሄ ነው እና ታዲያ የሌሊት ወፍሽን ስቆረጠም ይኖር ሻያለኝ እና እንተናለኝ በቃ ለምን አታቀርብ ዝም ብለህ እንትን በል በቃ ዝም ብለህ በቃ አቅርባለኝ እኔ እንደዚህ ሚዲያ ላይ መውጣት ምናምን ነገር ብዙ ፍላጎቱ ምናምን የለኝም ሞር ከዛ ከወጣሁኝ በኋላ ጸጥ ያለ ህይወት መኖር ነው የምፈልገው አታው ላይፍ እንደዛ ተቀየረ ከዛ በኋላ ለብዙ ነገሮች ያለኝ አመለካከት ምናምን በጣም ተቀየሯል ይክላል ብዬ ነው ማስበው አዎ ኖርማሊ ማህበራዊ ሚዲያ ላይ ምክንያቱም ብዙ አስተሳሰቦች ናቸው ወደ አይምሮክ የሚጫኑት በጣም ብዙ ማን ነው ይሄም ይመጣል ሲሰዳደቡ ስታይ ምን ስታይ ማም የህዝቡን ግዴለሽነት በቃ የሆነ ለምን እንደሚኖር ራሱ በቃ በተጠየቀው በትክክል አይመልስም እና ይሄንን የሚያደርገው ደግሞ እንትን ነው ምክንያቱም ከስልክ ስትርቅ ለራስህ ጊዜ ትሰጣለህ እንትን ማሰብ ትጀምራለህ ምን ላድርግ ምን ይሆንኩ ለምንድን ነው እንትን ምለው ምናምን በቃ ነገሮችን በደንብ ማሰብ ጀምራለህ ግን ስልክ ስትይዝ ከይን ስታይ ያልክ ስታሳለፍ ይሄ እናቱን ስትል ምናምን በቃ ከራስህ ውጪ ሆነ ሌላ አስተሳሰብ ምንም ፖለቲካ ማታቅ ምንም ማታቅሳ ፖለቲከኛ ትሆናለህ ስለ ሃይማኖት ምናምን በቃ አጥባቂ ነበርክ ምን ያልክ ነበርክ ይሄ እንትን እኮ እንዲ ነው ሲባል ምናምን ሃይማኖት ማለት ትጀምራለህ የራስን ሃይማኖት መጠራጠር ትጀምራለህ ምናምን እና ከራስህ ትወጣለህ ራስህን አትሆንም ብልጦች ተጠቅመውበታል ወደ ቢዝነስ ቀይረውታል ማለት ነው ሌላው ደግሞ ራሱንም ገንዘቡንም ያጣበት ሰላሙንም ጥሩ እንቅልፍ የለም
ስንት ሰዓት ይሆን እሱን እየጎረጎርክ ምናምን 3 ሰዓት 4 ሰዓት 5 ሰዓት ይሆናል ቆይ ትንሽ አይቼ እያልክ ምናምን 6 ሰዓት ይሆናል ምናምን ነገር ባትሪ ሲዘጋብህ አይጭ ምናምን ብለህ ሰክተህ ከዛ በኋላ ትተኛለህ ጠዋት እንቅልፍንም ሳትጠግብም እንትን ትላለህ ምናምን በቃ የሆነ በቂ ረፍት ሳይኖር ራስን እየጎዳህበት ምናምን ነው የምትሄደውና ኖርማል ብዙ ጊዜ የተጣላውባቸው ምክንያቶች ከዛ ከወጣሁ በኋላ ሳስባቸው በጣም ተራ ነበሩ ከሰው ጋር የተኮራረፍኩባቸው ሁሉም ነገር ተራ በቃ ሁሉም ነገር ዝናም ብትለው ምንም ብትለው ገንዘብም ብትለው ሁሉም ነገር ለጊዜው ምናምን በቃ ይረሳል ማይረሳ ነገር ምንም ነገር የለም ማለት ነው እና ያየዋቸው ብዙ ነገሮች ናቸው ኖርማል አሁን ጥቂቶችን ብቻ እንደዚህ አነስረውኝ እንጂ ኖርማል ዲሌት ለማድረግ ሞክራለሁ ከአይምሮዬ ማለት ነው አብዛኛዎቹም በቃ ስለ በሌላ ነገር አይምሮዬ ቢዚ ማድረግ ፈልጋለሁ ያን ነገር መርሳትና ከዛ የወጣው ይሰሙና በቃ ጥሩ አልነበረም እንትን ይማም ነገር በቃ ብቻዬን ሁላ ማወራበት እንትን ነበረና አንዳንዴ ይሄዳለኝ በቃ ሐሳብ እዛ ያለው ይመስለኝና ያለበትን ዓለም ምናምን ተራጠራለሁ እና ብዙ አመለካከቶች ምናምን ተቀይረዋል ለነገሮች ምናምን በፊት በጣም ልውስ ገብቼ ምናምን በቀደም ስር የተገታትሩ ምናምን ምለው ነገር አሁን ላይ ቀለል አድርጌ ያልፋለኝ ምንም ነገር በቃ የሆነ ማጣው ነገር ካለኝ ነገር በቃ ምንም ነገር አይበልጣም ያለኝ ነገር ሰላምን ጥሩ እንቅልፍን ስቆ ማደርን የመሰለ ነገር የለምና እውነተኛ ሳቅ አንድ ይስቃ የምትውላቱ ብሎ በጣም በጣም ትልቅ ብዙ ሰው ግን እዛ ገብቶ ጠፍቷል ይባላል አዎ ሱፉመር ዋሻ ኖርማል እዛ አስጎብኚዎች አሉ እና ስትገባ ያላስጎብኚ አያስገቡም አይ ችግር የለውም እንቢ ምናምን ብለህ ከገባ ግን ተጠፋለህ አትወጣም ምክንያቱም ዋሻው በጣም ሊታይ ሊጎበኝ የሚገባ ትልቅ እንትን ነው በነገራችን ላይ ደስ የሚል ቦታ ነው በጣም ትልቅ የሆነ ዋሻ ነው ትልቅ የሆነ ቅርስ ነው እና የራሱ ታሪክም አለው እዛ ዋሻው አካባቢ ላይ ያሉ ሰዎች አሉ ዋሻው መግቢያ ጋር አንድ ራሱን የቻለ ትንሽ እየሰፈራለች ሱፉመር ማለት የሰው ስም ነው በዛ ሰውዬ ስም ነው ያ እንትን የተሰየመው ሱፉመር ማለት የሰው ስም ነውና ምን አይነት ሰው ነበር ሰውዬው ሂስትሪውን በደንብ አልጠየቅኩኝም ግን ያው መምህር አይነት ነገር ናቸው መምህር ማለት የእንትን የእስልምና እምነት አስተምሮ ምናምን እንደዚህ ሼህ ነገር ናቸው እና የሱ ቤተሰቦች ናቸው የሱ ልጆች የልጅ ልጆች ምናምን ናቸው እዛ ቦታ ላይ ያሉት አሁን አስጎብኚዎችና አይቀላቀሉም ከሌሎች ጋር እሺ እና የሱ ዝርያዎች ብቻ ናቸው እዛ ዋሻው መግቢያ ጋር ያሉት እና አስጎብኚዎች ምናምን ሰው ሲመጣ እነሱ ናቸው መውጫው መግቢያውን ያውቃሉ ሁሉንም አያውቁም እነሱም ዋናው አንድ ላይን አለ አንድ መስመር ከሱ አያልፉም በዛ መስመር በዚህ ያሉ ይወስዱሃል ከዛ ያው እዚህ ድንጋይ ጋር እዚህ ፎቶ ተነሳት እዚህ ጋር ማሚሉና ከዛ ይመልሰዋል እና ከዛ ውጪ ብዙ አንድ ስትገባው የሆነ 3-4 ይሆናል ዋሻው መንገዱ ማለት ነው 15.1 ኪሎ ሜትር ሲሆን ይላል ሱፉመር በኢትዮጵያ ከሚገኙት ሁሉ ታላቁ የዋሻ ስርዓት ነው ከአፍሪካም እንዲሁ አንደኛ ርዝመት እንዳለው ይጠቀሳል ከዓለም ደግሞ 306ኛ የዋሻው ርዝመት 15.1 ኪሎ ሜትር ሲሆን በባሌ ዞን ይገኛል የዚህ ዋሻ ስም በዚህ ቦታ ተጠልለው ይኖሩ ከነበር የእስልምና መሪ ከሼክ ዑመር ይመጣል ይላል አካባቢ ላይ ያሉ እንትኖች ግን የእሳቸው የዘር ሐረጎች ናቸው እንዳለ የልጅ ልጆች ምናምን ናቸው እና ሌላ ሰው እዛ ገብቶ መኖር አይችልም እዛቸው ቦታ ላይ በቃ የነሱ ኤሪያ ናት እና የሚያስጎበኙት ምን የሚሉት እነሱ ናቸው እና የጠፉ ሰዎች ብዙ ሰዎች አሉ ኢቭን እነሱ አካባቢውን የሚያውቁ እዛው ተወልደው አድገው ያረጁ ትልቅ ሰው ራሱ እዛው ገብቶ ጠፍቷል አንድ አቅጣጫ ከሳትክ ውስጥ ላይ ገብተህ መመለስ ማይታሰብ ነው እስቲ እንደዚህ አይነት ዋሻዎች ላይ ጠፍታችሁ የራሳችሁ ኤክስፒሪየንስ ያላችሁ ካላችሁ ባካችሁ እዚህ ጋር በመናስቀምጠው ስልክ ቁጥር ደውሉን ዋሻ ውስጥ ምን አይነት ታሪክ አለው እዛ አካባቢ ያላችሁ ጋይዶች ካላችሁ የጠፉ ሰዎች ካሉ ምናልባት ለሰው ልጅ የሚጠቅም መልእክት አሁን አንተን አግኝተን ብዙ ነገር ተናግረሃል አሁን ያወራነው ነገር ምናልባት አሁን ሴንስ ላይ ሰጠን ዝም ብሎ ወሬ ሊመስል ይችላል ለኔ ሴንስ ሰጥቶኛል አሁን ያልከውን ነገር አንተ አታቆም አይደል እኔ የጎግል የቴክኖሎጂ ሄድ ሪክ ሃርዝዌል ይባል ሰው ያለ the age of spiritual machines የሚል መጽሐፍ the age of spiritual machines ነው የሚለው የመንፈሳዊ ማሽኖች ዘመን አሁን የምናየው AI ምናምን እንደዚህ አይነት መጽሐፍ አንብቤያለሁ ግሬይ ብራድን ደግሞ በጣም የማውቀው ታላቅ ሳይንቲስት ነው ለሰው ልጆች ብዙ ነገር እያደረገ ያለ ሰው ነው ሰዎች ሰውነታቸውን ሊያጡ እንደሆነ ከዚህ በስተጀርባ የሰው ልጅ ላይ ብዙ ሴራ እየተሰራ እንደሆነ ብዙ ካምፓኒዎች እንዳሉ በአሜሪካ ነገር ህግ መሆን የሌለበት ነገር ህግ ሆኖ ወጥቶ ካምፓኒዎቹ ሰዎች ላይ ኤክስፐሪመንት እያደረጉ እንደሆነ
አንተ የምትለው ነገር ፈጥኖ እየመጣ እንደሆነ መንቃት ሰዎች እንዳለብን ተናግሯል። ደጋግሞ በተለያዩ ፖድካስቶች እየሄደ ልክ አንተ እንደምታወራው አውርቷል። ሰው ግን ደንዝዟል። ዓለም ቢደነዝዝ ይደንዝዝ። የኢትዮጵያዊ መደንዘዝ ነው የሚያሳዝነኝ። ዓለም ቢደነዝዝ ይደንዝዝ። አያቶቹ ስለደነዘዙ፣ ቅዱሳት መጻሕፍት ስለሌላቸው፣ ወንጌል በአግባቡ ምናልባት ስላልተሰበከ፣ እንደኛ ማህሌት፣ ቅኔ፣ ቅዳሴ ያልተጻፈ መጽሐፍ የለም። ደነዘዝን፣ ተነግሮን ደነዘዝን። እነሱ ቢደነዝዙ ይደንዝዙ፣ ችግር የለውም። ገብተዋል፣ አይፈረድባቸውም። አንተ እኮ ይሄ እኮ እኛ እኮ ከባድ አገር እኮ ነው ያለን እኮ። መደንዘዛችን ደግሞ ከነሱ ድንዛዜው ላይ የደነዘዘ ነው። የእነሱ ድንዛዜ እኮ እኛ እነሱ ነው ቀስ እያሉ እያዩ እኛ ባንዴ ደነዘዝን። ድንዝዝ አሁን እዚህ ሀገር ስልክ ላይ የምናጠፋው ጊዜና እነሱ ሀገር ስልክ ላይ የሚጠፋው ጊዜ አንድ አይደለም። ባይዘው ስራ ሰርት አሁን እነሱ እግር ኳስ ሳያዩ እንግሊዝ እግር ኳስ ሳያዩ ከሰኞ እስከ ምናምን እንደ ማሽን ሰርተው ቅዳሜና እሑድን እሷንም መርጠው እንጆ ያደርጋሉ። እኛስ ኳሱን እናያለን፣ ሬዲዮ እንከራከራለን፣ ኢንተርኔት እናያለን፣ ፌስቡክ ላይ እንሰዳደባለን። ኢትዮጵያ ዓለምን ማዳን የሚገባት ሀገር ለዓለም መጥፊያ ምርጥ ሜዳ እየሆነች ትገኛለች። ስለዚህ አንተ የምትለው ነገር የሚያሳይ ነው ለኔ። እኔ ፖዚቲቭሊ ወስጄዋለሁ። ያስፈራኛል። ኤአይ የሚያደርገውን ነገር ሳይ ያስፈራኛል። አንድ ቀን ጠዋት ተነስቼ ምን እንደሆነ አላውቅምና ስራ ፈታውና ቻት ጂፒቲ ማውራት ጀመርኩኝ። ሃይ ቻት ጂፒቲ ብዬ አንተ እንደ ጓደኛ አወራኋት። ሃይ ሃው አር ዩ አሁን እዚህ ጋር ባወራ እንደው ትመጣ ይሁን ተጠቅመህ ታውቃለህ? አላውቅም። አታውቅም? እስቲ እንጠቀማታ። ሄሎ How are you? I'm doing great. Thanks for asking. I hope you're doing well too. How's your day going so far? I'm having a podcast with my friend. His name is Addis Alamayo. Oh, that sounds awesome. I'd love to hear more about your podcast with Addis. What kind of topics are you planning to cover, or is there anything specific you want to share about it? We discussed about the future. He lost in the cave for 3 months. He have seen some visions about humanity in the future. He saw people turn it out to be a machine. Only their mind or their consciousness is installed in the every part of their body. And he saw it, and I feel like it is dangerous for humanity. What do you think about it? That sounds like a really fascinating and thought-provoking topic. The idea of humanity merging with technology definitely comes with both exciting possibilities and some serious ethical questions. It could potentially offer incredible advancements in health and longevity, but it also raises concerns about identity and what it means to be human. I'm sure that conversation will be super engaging. I want you to tell me the dangerous part of it. Absolutely. One of the biggest concerns with that kind of future is the loss of individuality and privacy. If our consciousness is stored in technology, it might be vulnerable to hacking or manipulation. There's also the risk of a power imbalance if only certain people control that technology, potentially creating a divide between those who have access to it and those who don't. Okay. Thank you. Have a great night. You're very welcome. Say hi to my guest. Hello. Hello. Hello, it's great to meet you. I hope you're both having an awesome time. If there's anything I can help with. Do you speak Amharic? Little bit even. አንቺ ዘረኛ አማርኛ አታወሪም? አማርኛ አታወሪም? እሺ እንደሆነ አልተወርግም። እሺ አለች። በቃ ሰላም ነሽ አይደል? እንዴት ነሽ? እንዴት አለች? Ramadan it's fun to talk to you. I know you're gonna speak your Amharic language model is gonna be evolved, but have a great time. I'm glad you're enjoying it. I'm always here to make things fun and engaging. Have an awesome time as well, and feel free to reach out anytime. እንዲሁም ትንሽ የኮንሽስ ሰው ስለሆንኩኝ የምትለኝን አላም ነው ግን እሷ አንተን ትቀርጻለች። ዓለም ላይ ያሉ ሚዲያዎች በብዛት ማስ ኮንዲሽኒንግ ነው ያለው። በቃ ይሄ እንዲህ ነው ብለህ እንድታምን ነው የሚያደርጉት። እንደዛ ግን አላምንም። እኔ በሳይንስ አታምንም? አላምንም። በሳይንስ አላምንም። እንደምን አምናለሁ? እንደ ሳይንስ መታመን የሌለበት ነገር ቢሆን ሳይንስ ነው። ሁሌ እኮ ነው ስተት ይሰራል። አተም እንደዚህ ነው ይላል ያስተምረና ከዛ አሁን ደግሞ ያገኘው ዲስከቨሪ እንደዚህ ነው ይላል። ከዛ እንዴ ይቅርታ ማይጠይቀህ በሳይንስ
ይቀይረዋል ከዛ ሌላ እንተ መጣ ለምሳሌ ሌተስቱ ሳይንስ አሁን እየመራ ያለው ኳንተም ሜካኒክስ ነው ኳንተም ሜካኒክስ ምን ይላል አንዳንዶች the science of god ይሉታል ሪሰርቹና ሪሰርቸሩ በጣም የተገናኙ ናቸው አሁን አንተ ሶፍትዌር ዋሻ ገብተ ያየውን ነገር እኔ ላይ አልችልም ሌላ ሰው ላይ አይችልም ኦብዘርቨሩ የሚያየው ነገር ላይ ስልጣን አለው ይላል which is እምነት ማለት ነው የሚታየው ኤክስፐሪመንቱ ላይ ስልጣን አለው በጣም ያመነ ሰውና በጣም የሚጠራጠር ሰው አንድ ኤክስፐሪመንት ቢሰሩ አንድ አይሆንም ስለዚህ ምን ብዬ ነው ሳይንስን ማምነው ነኝ ግን ኑሯችን ባይዘው በሳይንስ ነው ከሳይንስ ብዙ ጊዜ የሆነ አንዳንድ ለባሎች ብዙ ጊዜ ባይሆንም መከራከርበት ሐሳብ ነው ከአንዳንድ ሰዎች ጋር አሁን ላይ ሰው ከእግዚአብሔር ይልቅ በሳይንስ ያምናል አብዛኛው ሰው ባጭሩ አንተ ልውሰድና ሲያምክ መጀመሪያ የምትሄደው የት ነው ሆስፒታል ነው ጸበል እኔ እግዚአብሔር ጋር ነው የሚወሳምኝ ነኝ ጸበል ለምትሄደው ጸበልም ሊሆን ይችላል ጸሎት ማድረግም ሊሆን ይችላል በጣም ሲያምክ ሌቭል አለው አይደል ሲያምክ የመጨረሻውን የምትሄደው የት ነው ሪያሊቲውን ስንነጋገር እውነቱን ልንገር የኔን ነው የምነግርህ ግን እኔ ዲፍረንስ ሰው ስለሆንኩኝ ነው ኦኬ እሺ አሁን ባለፈው ኮና አሪፍ ነው በጣም አመመኝ በጣም ነው ያመመኝ ሆስፒታል አልሄድም አልኳቸው ያንቀጠቀጠኝ እኮ ቤተሰቦቼ ድንገት አርባምንጭ ነበርኩ አልሄድም አልኳቸው አንተ እንደው አሁን ካመንክ ማን ይዟል ያንተን እግዚአብሔር እናምናለሁ አለችኝ የወንድሜ ሚስት ዳንኩኝ እግዚአብሔር ያጨከንብኝ አያምጣብኝ መጥፎ በሽታ ምናምን አያምጣብኝ መዳን አይደል ግን እኔ አሞኝ ጠይቄው ቶሎ የሚደርስልኝ አምላክ ነው ያለኝ ይሄን ያረኩት ሆነ ብዬ አንብቤ አጥንቼ ተለማምጄ ነው ይሄን ያረኩት የሆነ ጊዜ ጥርሴን አሞኝ ዶክተሯ ጥርሴን አውልቆት ምናምን በጣም እየደማ ብዙ መድኃኒት ሰጠችኝ በግዛ ብላ ምናምን የብዙ ሺህ ብር መድኃኒት ገዛውና ቶሎ እንዲያድንልኝ ማለት ነው ከዛ አንተ አንድ ቀን ዋትኩትና ድንገት ዝም ብዬ ነው ወሰድኩት ገብቷል አላሰብኩትም ዋትኩትና ሰውነቴ ተቆጣኝ ብናርጎ ተቆጣኝ አንተ ከበደኝ ምናምን ምንድነው ስለካ መድኃኒቱ ነው ሳሰው ገና ያልዋትኩት ይሄንን የሚያክል መድኃኒት አለ እኔ በማቀው የጸሎት መንገድ ጸሎት አረኩኝና ዶክተር እየወሰድክ ነው አዎ እየወሰድኩ ስትለኝ ሄጄ ቼክ ታረጋኝ አዎ ወስጄ ነው የመጣሁት እላለሁ ሰውነቴ ወዲያው ነው ሄዳለው ቁስሉ ወዲያው ነው ሄዳለው እሷም አላወቀችም ድኛለሁኝ ማለት ነው ገባና እኔ አእምሮና ሰውነቴ እንዴት እንደሚሰራ ስለገባኝ እንዴት ሰውነቴን በአእምሮዬ በመንፈሴ በእምነት ማከም እንዳለብኝ ሰማው ድብና አርጌ አቃለሁ ሲያመኝ ማለት ነው መድኃኒት ግን ጋር እንኳን ብሄድ መድኃኒቱ እንደማያድነኝ አቃለሁ የእግዚአብሔር እምነት ከሌለበት ጸበልም ቢሆን ጸበል የሚሆነው ላመነው ሰው ነው ጸበል ቦታ ሄደ ማይደን ሰው አለ ኢየሱስ ክርስቶስ በሚሄድበት ወቅት ብዙ ሰዎች ይነኩት ነበር ግን አልዳኑም አንዷ ግን ሄዳ አለች የቀሚሱን ጫፍ በነካ እድናለሁ ብላ አመነች ሄዳ ስትነካ ዳነች ማን ይነካኛል አረ ጌታ ሆይ ሰው ላኮ አለ እንዴት ነው እየተጋፋ አይደል ስለ አይደለም ኃይል ከኔ ወጣ አለ ኃይል ከኔ ወጣ አንቺ ሴት እምነትሽ አድኖሻል አላት ሰሲያውን ካመቅ እምነት እኮ አፈር እኮ ነው አይደለ ስታምን ግን በቃ በሽታን ጥርግ አድርጎ ይወስድልሃል ማለት ነው የሰናፍጭ ቅንጣት የምታክል እምነት ቢኖራችሁ ይህንን ተራራ ከዚህ ወደዛ ሄድ ብትሉት ይሄዳል ይላል አንተ የምትለው ጋር ግን በጣም እስማማለሁ መድኃኒት አያድንህም አንተ የተጠና ሳይንስ ነው ምነግርህ ኢቭን መድኃኒቱ ራሱ ፕላሴቦ ኢፌክት አለ ታውቃለህ ፕላሴቦና ኒዮሲቦ ኢፌክት ይባላል እና ምን አረጉ ጥናት ይሰሩት ሳይንቲስቶቹ ማለት ነው ሰውየው ታሙ ሲመጣ ምን ይሰጡታል ማለት ነው የሱካር ፒል ይሰጡታል መድኃኒት እኮ አይደለም በቀን 3 ጊዜ ዋጥ ጧት መሳሳት ራት ሰዓት ላይ ተብሎ የሚያምኑት ዶክተር ጋር ይሰጣል እና ይውጡትና ከዛ ይድናሉ ወይም መርፌ ውሃ ዶክተሩ እንትኑ አድርጎ በነጽሩ አድርጎ ውሃ ነው ግን የሚወጋው ሰዎቹ እድናለሁ ብለው ኤክስፔክት ስለሚያደርጉ ይድናሉ at same times ደግሞ ምንም በሽታ የለበትን ሰውዬ ማለት ነው ካንሰር አለብህ ከአንድ ወር በኋላ ትሞታለህ ቢሉት ይሞታል ለምን የሰው ልጅ የሚሞተው የሚድነው በሐሳብ ወይም በእምነቱ ወይም በስሜቱ ነው አስበዋል አንድ ጊዜ ድሮ ኤችአይቪ ሲታዩ ሰዎች ምንም ሰው በሰላም ይኖሩ ኤችአይቪ አለበት ሲባል ኩስምን ይላሉ ቴንሽኑ ማለት ቴንሽኑ ነው በሽታ ስለዚህ አሁን እኔን እንደዚህ ባጠየቀኝ አይውሽ ለምን ሳይንሱ ምን እንደሆነ በተወሰነ መንገድ በርብሬ አጥንቼ ምንድነው በሽታ ሪትሪታችን ላይ አንተ ልጅ የልከል በሽታ ያዳነች ሴት አለች እንዲሁም የሆነ ቪዲዮ አለ ዶንኪ ቲቪ ላይ አለ
ጸደይ ካልዲስ አናቴን አመመኝ አለች አሟት በሽታ ያለ የካልዲሷ ባለቤት ማለት ነው ጸደይ ይሄ ኦንላይን ያለ ቪዲዮ ነው የምነግርህ ፓናሮማ የሆነ ይባል መድኃኒት እና ተፈልጋለች እሸቱን ትጠይቋለች አትስጣት አልኩት ቁጭ አርኮኝና በሽታው ከውስጧ እንዲወጣ አረኩላት ደነገጠች እና በየመሃል አንቂ አንደበቶችን እየተቀረስን እኔ ግን ማን ያይዘዋል አንተ ግን አሞያ ቃል ትለኛለች ህመም ማለት ጤና ከሚሰጠው አምላክ መቋረጥ ማለት ነው እኔ እንደ ህመም ቆሻሻ ነገር የለም በጣም የሚያስጠላ ነገር የለም ሰው አይደርስበት እኔ እግዚአብሔርን የማመሰግነው ሆዴን እንኳን አሞኝ ከደቂቃዎች በላይ አያቆይብኝም እግዚአብሔር ይመስገን እኔ በጣም ማመሰግነው ባለፈው አሁን ሆዴን አመመኝና ከመኝታ ቤቴ ሽንት ቤት ሄጄ ቁጭ ብዬ ሜቢ 48 ደቂቃ ኦር ምናምን ሰከንድ የታመምኩት ፔኑ ግን በጣም ያስጠላል ግን እግዚአብሔርን ጠይቁት ዳንኩኝና ሁሌ የሚታመሙ ሰዎችን አሰብኩኝ አሁን ጥቁር አንበሳ ተኝቶ የሚታመሙ ሰዎችን አሰብኩኝ ምን አይነት አስጠሊታ ነገር እንደሆነ ማለት ስለዚህ አሁን ሳይንስ በእግዚአብሔር እያመነ ነው ከምነግር በላይ በጣም የረቀቀ ጥበብ ያላቸው ሳይንሶች ዕውቀት አይደለም ጥበብ ያላቸው እኛ ድሮ እግዚአብሔር ብለን በቅዱሳት መጽሐፍት ያመነውን በራሳቸው ተርሚኖሎጂ እነሱ ያመጡ እየነገሩ ነው አንተ እግዚአብሔርን ካወቅ እነሱ ሲያወሩ በጣም ይገባሃል ኳንተም መካኒክስ ምን እንደሆነ ይገባሃል ስለ እግዚአብሔር እየተወራ እንደሆነ ማለት ነው ሁለት አይነት ሳይንስ ነው ያለው ክላሲካል ሳይንስ እና ኳንተም ሳይንስ አለ ክላሲካል ይሄ ኒውተኑ ነው ስለ ፊዚካሉ ዓለም ነው የሚያወራው ስለ ዲስታንስ ስፒድ ምናምን ዌይት ነው የሚያወራው ከዚህ ተነስቶ ጨረቃ ላይ ኦር ስፔስ ላይ ሳተላይት በስንተኛው ሰከንድ እንደሚደርስ ማወቅ ይችላል ይሄ ባቡር የተሰራው በዛ ነው ፕሌን የተሰራው በዛ ነው ውጫዊ ነገር እንዳለ የተሰራው ምናያቸው ቴክኖሎጂ በዛ ነው ኳንተም ሳይንስ ደግሞ ወደታች ወርዶ አቶሚክ ሌቭል ላይ ኳርክ ሌቭል ላይ ነገሮች ምን አይነት ባህሪ ነው ያላቸው ወይም አንተ ሄድ አሁን ተንሳፈፍኩኛል ካደለ አየሁት የምትለው ነገር አእምሮ ውስጥ ምንድነው ያለው ኒውሮኑ ምንድነው ይመስለው ገብቷል at a deep level ነገሮች ከምንድነው የተሰሩት አሁን ስለ ጋላክሲ ስለምን አይደለም የሚወራው ስለ ማቴሪያል ቲንግ ስለ ግራቪቲ ነው at the smallest level ያለው ነገር ነው ወይም ስፒሪት ማለት ነው በእኛ ረቂቁ ዓለም ማለት ያን ነው የሚያጠና ያን ሲያጠና በጣም ኢንፊኒት የሆነ ፊልድ አሁን ቅድም የነገርኩ ዶክተር ግሬ ብራደን the divine matrix የሚል መጽሐፍ አለ እኔ ምን እንደሆነ ሳላቅ ነው በጣም ችግር ላይ ሆኜ ነው ያነበብኩት በፒዲኤፍ ነው ያነበብኩት አንተ ሳነበው the divine matrix እግዚአብሔር ማለት ነው ሩሱ ነው ያለው ግን እኔ ሳይንሶች the divine matrix አለ ሁሉንም የሚያውቅ በሁሉ ነገር የሚያልፍ ሁሉንም የሚያፈቅር ጥበበኛ እኛ እግዚአብሔር ተብሎ የተነገረን ማለት ደነገጥኩኝ ገብቷል ሳይንስ ነው መጽሐፍ ቅዱስ ነው ማነበው ማለት ጀመርኩ ኋላ ላይ ሰውየውን ተመልሼ ሳጠና በየገዳማቱ እየሄደ ጥንታዊ የሃይማኖት አባቶች ምን እንዳሉ እያየ ከሳይንስ ጋር እያገናኘ ነው ሳይንስን ስፒሪቹዋሊቲን እያገናኘ የሚያወራ ነገር ነው ገብቷል እና ስለዚህ አሁን አማኝ የሆኑ ሳይንቲስቶች እየመጡ ነው ስለዚህ ይሄ ኳንተም መካኒክሱ ስለማይታየው ዓለም ነው የሚያጠናው ስለ ስፒሪት ስለ ነፍሳችን ነው የሚያጠናው በሚገርም ሁኔታ ተስፋ ሃይማኖት ትክክል እንደሆነ ይገባሃል ያን ካወቅከው ማለት ነው እና ያ ኃይል ደግሞ ሪል እንደሆነ መጠቀም እንደምትችል ቁልጭ አድርገው ያስረዳሉ ገብቷል እግዚአብሔር የሃይማኖት አባቶች መስራት ያለባቸውን ስራ ዘንግተው ሲተውት በዛ በኩል ደግሞ የሚያምኑ ሳይንቲስቶችን እያስነሳና ስለራሱ እያስመሰከራቸው ይሄን ግን ዓለም መስማት አይፈልግም ስለ እግዚአብሔር ኃይል አወራ ማለት ሰዎችን ነፃ አወጣቸው ማለት ነው በሽታም ያሸንፋል ድህነትን ያሸንፋል ከፈለገ ክንፍ አውጥቶ መብረር ይችላል ኒኩለር ሲያመጡ መደበቅ ይችላል ከፈለገ ገብቷል ከፈለገ ዛሬ ዘርቶ ዛሬ አጭዶ ዛሬ መብላት ይችላል እግዚአብሔርን ኃይል ያገኘ ሰው እንደነ ሄኖክ መነጠቅ ይችላል ከፈለገ የእውነት እምነት ያለው ሰው እንደነ ሄኖክ መነጠቅ አለመሞት ይችላል ከፈለገ ለአምላኩ ከታመነ ማለት ነው ይሄ አይደል አሁን ከዚህ ከተገደበው ዓለም ማምለጫችን እሱ አይደለ ያን ሳይንስ እያጠናው ነው ኳንተም መካኒክስ እያጠናው ነው ዓለም ግን ያን እንድናቀው አይፈልግም እኛ ንቀን ስለተሆነው መጽሐፍ ቅዱስ ነው ቅዱሳት መጽሐፍቶችን ንቀን ታውናቸው ይሄ አንሻን ስልጣኔ ተረት ብለን ተወን በዛ ጋር ግን እግዚአብሔር ደግሞ የራሱን ሰዎች አንስቶ እያወራ ነው ግን ይሄንን ለመረዳት ግን ልብ መጀመሪያ ሊከፈት ይገባል እኔ እግዚአብሔርን አመሰግነዋለሁ እንዳቀው ስለረዳኝ እግዚአብሔር የሉም ከሚሉት ጎራ ስላልሆንኩኝ እግዚአብሔርን ይሄ በእውቀት ነው ግን ዝም ብሎ በጭፍን ማመን ሳይሆን ፕራክቲካሊ ፈትሼው መርምሬው 0-0 አሸንፎኝ በፍቅሩና በጥበቡ አሸንፎኝ ተሸንፌያለሁ ብዬ እጅ ሰጥቼ ነው እዚህ ጋር ስለሱ ማወራ አለ ግን ጥራዝ ነጠቅ እውቀት ያለው ሰው እኔ ብዙ እውቀት አለኝ እያልኩኝ አይደለም
you'll hear him እግዚአብሔር የለም ሲል መጽሐፍ ቅዱስ ሰነፍ በልቡ እግዚአብሔር የለም ይላል እግዚአብሔር የለም ብሎ የሚያወሩት ፈላስፎች አሉ አይደል ትንሽ ያውቁ ሰዎች ናቸው little science takes you away from God but more of it takes you to him ትንሽ የሳይንስ ከእግዚአብሔር ያርቃል ትልቅ ሳይንስ ግን ወደ እግዚአብሔር ይወስዳል ይላል አልበርት አንስታይን እግዚአብሔር የሚያምሰይ ብዙዎቹም ካያቸው ያምናሉ ኃይል እንደኛ እግዚአብሔር አባታችን አፍቃሪችን ብሎ ባይሉት የሆነ ኃይል አለ ይላሉ በጣም አሮጋንት የሆኑ ግን ትንሽ የሚያውቁ ሰዎች ስለዚህ ቅጠል እንኳን ብትጠይቃቸው ምንም ዕውቀት የሌላቸው እቺ ቅጠል ውስጥ አሁን ምን አለ ብትላቸው ማንንም እንደማያታግለች እቺ ቅጠል እንዴት ቅጠል እንደሆነች ሊያወሩ ይችላሉ ግን ምንም አያውቁ ስለዚህ እኔም ማቀው አለማወቄን ነው ብለ ብታምን ነው ይሻላል ልፈላሰፍ ካልከም አንታውን ያየውን ራስ እኮ እንዴት አየው ለምን አየውን አካል ጭንቅላት ይፈነዳል አምነ እግዚአብሔር አሳየኝ ብትል ይሻላል እሱማ እሱ አይደል የሚያረጋው ይሄን ስለዚህ ያመኑ አይደለም ልትለይ ነበር እሱ በሳይንስ ያመኑ ነው ያአናኗሩን ሁሉንም ነገር ስታይ የሳይንስ ውጤት ውስጥ ነው ተደብቀን ያለ ነው ሁሉም አሁን ይሄ ሚዲያው ሁሉም በቂ ማይኩም ቴብሉም ብርጭቆም ቤቱም ራሱ ሁሉም የሳይንስ ውጤት ነው ስለዚህ የትኛውም እንትን መጀመሪያ አማራጭ የሚያደርገው ሲያመው ሐኪም ቤት ነው የሚሄደው ሆስፒታል ይመረመራል ምን ይላል ይሄን ያለበት ሲለው አሜን ብሎ ይቀበላል መድኃኒት ይውጣል ካልተሻለው ሌላ ሆስፒታል እስኪ ብሎ ደግሞ ሌላ አማራጭ ይሄዳል ከፍ ያለ ገንዘብ በደንብ በጀት መድቦ ከፍ ያለ ሆስፒታል ይሄዳል እዛ ካልተሻለው ደግሞ መጨረሻ ተስፋ ሲቆርጥ ቀንዳረከኛ አርገኝ ብሎ የመጨረሻ አማራጭ ጸበል ይገባል ገብቷል ምንድነው የሚሆነው መጀመሪያ በሳይንስ ነው ያመነው ከዛ በኋላ መጨረሻ ላይ አማራጭ ሲያጣ በቃ አምላኬው ይማን ብሎ ቀና ብሎ ወደ ላይ ተመለከተ ማለት ነው እና ምን እየሆነ ነው ያመነን ያለነው ይርን ያለነው ያስቀደምን ያለነው ሳይንስ ነው ግን ባንደበታችን በእንተናችን ላይ ያው እግዚአብሔርን ሁሌ ከፍለካለ ያ ሆስፒታል ውስጥ መሄድ ያመጣው ብዙ ጣጣ አለ ጥሩ ነገሮች እንዳሉት ሁሉ አይገርምም በህክምና አስተት ምክንያት የማይሞት ሰው የለም ዓለማችን ላይ ጎግልና ሁለተኛ ነው ሶስተኛ ገዳዩ የህክምና ኢረር ነው የሆነ ሳምባን ታመሄደ ልቦና ልብ ይታመማል ልብን ለማከም ትሄድና የምትወስደው በሽታ ጨጓራን ያጨሰዋል ጨጓራን አገኘ ብለህ ስትሄድ የሆነ ኩላሊትን እንትን ያደርገዋል ሆሊስቲክ አይደለም እና ሳይንስ ላይ መደገፋችን ምን አመጣ ካልከኝ እጅግ በጣም ከደስታ የራቀ ማህበረሰብ ካምሮቶ ካልኩሌተር 6 ሲደመሩ ለስንት ነው ስትል ካልኩሌተር ይታል የሚል ቀላሉ ስልክ ለመያዝ እኮ ገብቷል ከኔ ጨምሮ ማለት ቀጥታ ምን ሮጥ የአእምሮአችን አቅም ማንጠቀም ከተፈጥሮ ጋር የተራራቀን ሳይንስ ምን አመጣ ካልከኝ በቀላሉ ዓለምን የሚያጠፋ ቦምብ ምናምን ተሰራኩና አልበርት አንስታይን እኮ ሲሞቱ እኮ ተጸጽተው እኮ ነው የሞቱት እኮ ይሄ በተሰራው አቶሚክ ቦምብ ምናምን ይሄ የኖቤል ፕራይስ ሽልማት ያመጣው ሰው የራሱ ቦምብ የፈጠረ ሰው አይደል ዓለም የኖቤል የሱ ገንዘብ ነው እንትን ያለ በየአመቱ በጎ ነገር ይሰራ ምናምን የተባለ የሚከፈለው የኖቤል ሽልማት ኦፍ ኮርስ ለምንድነው ከተባለ ሳይንስ ጥበብ እኮ ነው የጥበብ መጀመሪያ የጥበብ ማደሪያዋ ራሱ የት ነው አይት ቤተክርስቲያን ቅዳሴ ላይ የሆነ ቦታ ላይ የጥበብ ማደሪያዋ ወዴት ነው ይላል ጥበብ ማለት ይሄ ዛፍ የሚያድግበት መንገድ ለምሳሌ ጥበብ ነው አይጮም አድጎ ጥላ ከለላ ይሆናል አየር ይሰጠናል አይረብሽም ፀሐይን ካየ በጥበብ ነው ፈጣሪ ያቆማል አትሰለችም ሰማዩን ካየው ደስ ይላል ክረምቱ በጋው አይከባከብም አስዋል እኛ ፋብሪካ ብንሆን ጮቶ ገብቷል ምን ያህል እንደሚመጣበት ጸጥ ብሎ ነው ያለው ያን ጥበብ ማግኘት ነው ለኔ ትክክለኛው ሳይንስ ያ ጥበብ ሲገባ አባቴ ህይወትን ትኖራለህ ጥበብ አንተን ትኖርሃለች ህይወት አንተን ትኖርሃለች ገብቷል ህይወት በአንተ ውስጥ ትደንሳለች ያንተ ንግግር የጥበብ ንግግር ይሆናል አይገርምህም ያንተ ቢዝነስ የጥበብ የእግዚአብሔር ቢዝነስ ይሆናል ለማንም ጠላት አትሆንም ለማንም መድኃኒት ትሆናለህ ያን ነው ብለን ጥለነው ኢትዮጵያውያን በተለይ አባቶቻችን ዓለም ላይ ፎቅ መገንባት ከብዷቸው አልነበረም መሳሪያ መስራት ከብዷቸው አልነበረም መንገዱን አስፋልት ማድረግ ከብዷቸው አልነበረም ፋብሪካ ተራና ጠፊ እንደሆነ ቅድም ስላወቁ የማይጠፋውን ለልጆቻችን እስቲ እንያዘው አምላክን እንያዘው ፈጣሪን እንያዘው ጥበቡን እንያዘው ተባለ እሱን ይዘው የሆነ ሺህ ዓመት ኖሩ እኛ ልጆቻቸው ነው ስንመጣ ዓለም ፋራ እንደሆነ ነገርን እናንተን እዛ ጉሰሩት ብለን ተከተልን ዓለም ላይ ሲታይ ዓለምም ጠፍቷል እኛም ጠፍተናል
እንዴት ነው የምታውቀው ካልከኝ ሰላም አላገኘንም እርካታ እንደው ቴክኖሎጂ ቢኖርም እርካታ አላገኘንም የዓለማችን ኃያሉ ሀገር ማን ነው አሁን ላይ አሜሪካ ልጅ ምንላት የአሜሪካ የዓለማችን ግን ፈሪው ሀገር ናት አሜሪካ የዓለማችን ኃያላ መሪዎች ብትላቸው የዓለማችን ፈሪዎች ናቸው መሳሪያ በመሳሪያ ደህንነት ወጥተው እንኳን ካፌ ምግብ መብላት አይችሉም መሪዎቻቸው ለምን ፍርሃት ስላለ እኮ ነው ግን አምላክን የሚያምን ሰው የሚፈራ ይመስላል ከተማው ወጥቶ ለመመላለስ አይፈራም ምንም እንደሌለው ያውቃል ስለዚህ ፍርሃት የሚመራው ዓለም ስላለን ይሄን መሳሪያ አሜሪካ ሰራች ብላ ሳትጠቀም ሌላ መሳሪያ ትሰራለች ሌላ ያስፈራሩናል በቃ ይዘው ለምን ካልከኝ ትክክለኛውን ኃይል የያዘ ሰው አያስፈራራህም ስለዚህ ጠፊን ዓለም ከያስክ እንደዛ ነው እና ኢትዮጵያ አሁን ደሃ ናት ብትባል አዎ የሚያሳዝነው የአሁኑ ድህነት ደግሞ በገንዘብም ደሃ ሆነን ባይዘው ግን ደሃ አይደለችም ኖርማል ስለ እንትን ሳይንስ ለአፍሪካ ሳነሳ ደሃ አይደለንም እውነት ነው ለምን እንዳልኩት አቃለ ሄዶ ዓለም የሚሆነው እንደ አፍሪካ ነው ለምን ይሆናል መሰለ የከተማ ምድረበዳ ይሆናል ስልጣኔ እንትን ያለ በሄደ ቁጥር ምን መሰለ በረሃ ለምሳሌ አሁን እኛ የምናስበው ሳራ በረሃ አሸዋ ሜዳ ምናምን ነገር ነው አይደለ ቀስ ይያለ ምን ይሆናል መሰለ ዛፉ ይመነጠራል ህንጻ ይተከልበት ከተማ ህዝብ እየበዛ መጣ ቁጥር አንድ አስፋልት ሲሰራ ብዙ ተፈጥሮን አጥፍተን ነው እንትን ብትለው ምድረበዳ ይሆነ ነው የሚመጣው ስለዚህ ከተሞችም እንትን ይያሉ እየሰፉ በሄዱ ቁጥር ይሄንን ኔቸር እየገደለው ይመጣል ምድረበዳ ይሆናል የከተማ ምድረበዳ ዱባይ ሄዳል እኔ ሄጃለ ከኢትዮጵያ ሄጃለ ብትሄድ ይገባል አሁን ያልከው ነገር ይሄ በስመ አንተ ፎቅ ነው ያ ግን ምንድነው የሚሆነው ምድረበዳ በረሃ ነው በጣም ያስጠላል ምን ይሆናል በጣም ያስጠላል ሰውን ከውስጡ የሚነጥል መንፈስ ታውቃለህ እኔ የእውነት ነው የምልህ ህዝቡ የእውነት አሳዘነኝ ሚራክል ጋርደን የሚባል ቦታ አለ አበባ ምናምን ተደርጎ ማለት ነው ገባን አባቴ የላስቲክ ዛፍ ነው ያለው ቅድም ያልኩህ እንዴት ነገር አሁን ይሄን ሊያስጎበኘኝ ነው 40 ልጅ ያንን ብያለሁ ባይዘው አዎ እሱን እኮ ዛፎቹ ይሄ እንዳለ ይጠፋል ምታየው ልክ ፒክቸር ምናምን ጫካ አሁን ያለንበትን ጊዜ ጫካው ምናምን በባነሮች በምናምን ነገር ሆኖ ሙዚየም ተጎበኘዋል እና ያን ጊዜ ምናምንና በቃ ጸጸት ምናምን ነገር አለ ያንን ጊዜ መመለስ የሚል ማለት ነው ግን አይመለስም ምንድነው የሚሆነው ቃርቲ ዛፎች ምናምን ታያለ ግን አርቲፊሻል ነው ግንዱ እንትን ነው ምናምን ፕላስቲክ ነው ምናምን የለም እና በቃ በጣም ጥቂት አሉ እነሱም ሙዚየም ፓርክ ነው የሚሆኑት ከተለያየ ሀገር እየደማ በፊት ሙሉ ዓለም እንዲነበርሽ ማም እየተባለ የሚታየው መች ነው በላይ ያለ ጦርነት በመናልፋት ጊዜ ቀደም አንስቻለሁና እንታር ከ300 ምናምን አመት በኋላ ይሄ ዘመን እኔ ግን 300 ዘመን አይደለም ያየውት ነው አሁን አንተ ታይምን የምናይበት መንገድ ይለያያል አሁን እኮ አንተ ስቴር 3 ወር ሆኖ አላወቅም አይደለ 3 ወር ስወጣ የቀናት ምናምን የመሰለኝ ግን በጣም ደክም ያለው ምናምን ነገርና ታይም ሪላቲቭ ነው ሊነር አይደለም ታይም ማለት አሁን ይሄን ፖድካስት ኮደርከው ፈጥኖ ይሄዳል ካስጠላ ግን ቀስ ይላል የጉድ ቀን ቶሎ አይመሽማር ላበሻ የሚለው ስለዚህ ታይም እንደዚህ አይደለም ሄደው it's like linear አይደለም እና እንደዚህ ብለ እንዲስትል ብዙ ነገሮች ይለወጣሉ ታዲያ ምን 300 ዓመት ምትለኝ ኦሬዲ እኮ 300 ዓመት ለሮቦቶቹ ፈጠራ አይደለም እኮ ሙሉ ለሙሉ የሚቆጠረው የሰው ልጅ ስጋ የሚጠፋበት ነው የሚመለክ የሰው ልጅ እድሜ ከዝቅተኛው ነው በቃ የሆነ ይሄ ብሬንክ ተጉርቶ ምናምን በቃ የሆነ ከሞትክ ምትሞተው ሌላ አካላት ምንም አይሆንም አሁን ልብ ቢወጋት ሞታለህ ልብ የለህም ያኔ አርቲፊሻል ነው እና የሰው ልጅ ሙሉ በሙሉ ይጠፋል ነው ማለት ይጠፋል ስለ ይሄ ስጋዊ ነገር የለም ስጋ የለም ከዛላ መጥቶ ብቻ ይወጣል ታንዱ ቦዲ ላይ ጭንቅላትክ እዛኛው ላይ ብሬንክ ይገባል ከዛላ መንቀሳቀስ ትጀምራለህ አሁንስ ቢኖሩ ሰው እነዚህ ሮቦቶች እናኛ ጦርነት ብንጀምር ማን የሚያሸንፍ ይመስላል አሁን እኛ ደካሞች ሆነናል የሰው ልጅ እኮ ተስላ እኔ አንዳንድ ጊዜ ሳስብ ኢሉን ማስክ ቢደብረው ብዙ ወታደሮች ኖሮት አሜሪካን ገዝቶ ትራምፕን ገልብጦ መምራት ይችላል ይፈልግ you know አሁን ላይ ባለው አቅም አሁን ላይ ሮቦቶቹን አንዳንድ ደግሞ አሁን እኛ ጋር እንደዚህ ማርኬት እየተደረገ ነው ኦኬ የተሸጡ ነው አሁን ይሄ እንደዚህ ቪዲዮ የሚያሰሩት ምናምና የሆነ አጀንዳ አላቸው እነሱ ኖርማላይዝ ማድረግ ነው በቃ እንዴ እኔ እኮ ስልክ ለመጀመሪያ ጊዜ ነክቼ ወይኔ ስልክ ነካው ብያለሁ 40 ምንጭ እኮ 1100 እግዚአብሔርን ሰፈርጄ ስነግራችሁ አላመኑም ስልክ ነክቼ ለብልጭት አጥቀባጅ ነው ብለው በጥፍ ያለው አሁን ግን ኢማጂን ባጭር ጊዜ ውስጥ ነው አምሰው ስለዚህ ሮቦቶቹ የኛ አካል ይሆናሉ ሮቦት የሚያገቡ ሰዎች አሉ
አሁን ቅድም ChatGPT አወራን አይደለ የኤሎን ማስክ ግሮክስ AI በቪዲዮ አንተን ማስደሰት ይችላሉ ልብስን አውልቅ ምናምን የምትል AI አለች ኮምፕሊትሊ ሰዎች AI አግብተው ይኖራሉ ነው የሚባለው ኢትዮጵያውያን እህት ወንድሞቻችን ይሄኮ በእውነት እግዚአብሔር ይጠይቀናል አሁን ሌላው ዓለም ቢጠፋ ምንም ችግር የለበትም ይጥፋ እኛ ግን እንጠየቃታለን ነብር ጅንጉርጉርነቱን ኢትዮጵያዊ ማንነቱን አይቀይርም ብሏል ተማምኖብን እግዚአብሔር ማንነቱ ምንድነው ካልከኝ ከእግዚአብሔር ጋር ያለው ቃል ኪዳን ነው ሰውን ማዳን ሰውን መትረፍ ነው ዓለም በተፈተነ ሰዓት ክርስትናው ተሳቱ ጻድቃን ቅዱሳን ወደዚህ ነበር የመጡት ማንም አረበሻቸው በነፃነት ወንጌልን ያስፋፉት ምንም ሳይነካ ሀገራቸው አድርገውና አቡነ አረጋዊ ሌሎችም ማለት ነው ከመላው ዓለም ወደዚህ ነው የመጡት ገብቷል ዝም ብለ አትልቀቀው ምንድነው የሚለውን ነገር ራስ አጥናው ድጋሚ ማግኘት የምትችለው ነገር የግድ ዋሻ ውስጥ መግባት ላይ ተጠበቀብ ይችላል ምንድነው ለትውልዱ መሰጠው ነው ጥያቄ አንብብ አሁን ያወራው ነገር ሴንስ አይሰጥም አሁን የነገርኩ ሰዎች ጋር ሳወራ ያዩን ስናይ ሴንስ አይሰጥህ በጣም ይሰጣል አዎ አንተ ደግሞ ያን ሰውዬ መጽሐፍ ደግሞ ብታነብ ይገባል አየ በቃ አንተ ቀጥታ ነው ያገኘው መንፈስ ቅዱስ ነው ይሰጣል እሱ ግን ደግሞ በሆነ መንገድ አይቶ ነው ስለዚህ ፈጣሪ ሊያድነን ስለሚፈልግ ነው እኔ አሁን ይሄን የሰሙ ሰዎች እንዲጠነቀቁ ፈልጋለሁ ከስልካቸው እንዲጠነቀቁ ከAI እንዲጠነቀቁ ዓላማው ምን መሰለ ሰውን ከእግዚአብሔር መንፈስ መነጠል ነው ሰውን ከእግዚአብሔር ተነጥለውና መድኃኒት ላይ ነው ስልክ ላይ ነው ቴክኖሎጂ ላይ ነው ታላል ሰው መታመን ያለበት በእግዚአብሔር ብቻ ነው እግዚአብሔር ከፈለገ ከሰማይ አውርዶ ሊመግብ ይችላል እርሻ ያስፈልገኛል ስትል ግን ዓለም ላይ እየተደገፍክ ነው ዓለም ደግሞ ሁሉም ኃላፊ ነው ዓለምን ይዘህ ከምትኖር እግዚአብሔርን ይዘህ ብትሞት ዛሬ በጣም የተሻለ ነው ይሄን ደግሞ ከንቱ የፈዘዘ የደነዘዘ ትውልድ ሆነናል ድንዝዝ ነው ያለው በጣም ተኝተናል በቃ ደግሞ የሚያድነን ሰው ነው ምንገለው ምን አይነት ባህል አለ መሰለ ተራ የሆነን ሰዎች በጣም እንሞገሳለን ላይ እንወጣለን ምን አይነት ሰዎች መሰሉ በእኔ አስተሳሰባውን በቃ ተራ የወረዱ ዝቃይ ሰዎች ምላቸው የገደለ በቃ ጀግና ነው ምናምን አሁን ራሱ በቃ የሆነ ሚዲያ ላይ ምናምን ወተክ ልክ ምናምን የሆነ ሳለ ያሳየኝ ነበር የሆነ ልጅና ቀንዲ መጥቼ ወጋሃለሁ እንዲያረጋሃለሁ ምናምን ከዛላ ጀግናችን ንጉሳችን ምናምን በቃ ላይ ተሰቀለ ነገር ግን በጣም ብዙ ጥበብ ያለው ስራ የሚሰሩ ልጆች አሉ ፍቅር የሚያስተምሩ የሚያድኑ ዶክተሮች አሉ ነገር ግን ጀግና መሆን ያለበት ያዳነ ነው እንጂ የገደለ አይደለም በጣም ቀላል ነው የሆነ ነገር ትንሽ የጠቃርጋ መግደት ትችላለህ ነገር ግን ጠቃርጋ ማዳን አትችልም ጭንቅላት ይፈልጋል ዕውቀት ይፈልጋል አሁን ላይ ያለን ግን እንዳለ ደካሞች የተሸነፈን ሰዎች ሆነናል የሆነ ስሜታችን ያሸንፈናል ቴክኖሎጂ የሱ ጥገኛ ሆነናል የቴክኖሎጂ ደካሞች ሆነናል በቃ ምንም ነገር ወጥቶ እንኳን ምናምን የሆነ ነገር እንትን ቤት ውስጥ መስራቱን ተው ምግብ ላለመግዛት ማመን በቃ በዴሊቨሪ በመናመን ቤቱ ተከሽኖ ምን ብሎለት እንዲመጣ ነው የሚፈልገው በፊትሳ ቆፍረው አርሰው ብዙ ኢነርጂ ወጥተው ምን ብለው ማም ነገሮችን እንትን ይላሉ የሆነ ነገር ለመማር ብዙ ኪሎ ሜትር አቋርጣ ሄደ ትማራለህ ምን ትላለህ ያውም ደስ ይያለ ሙሉ አቅም ማለት ነው ግን አሁን ላይ ስልክ ላይ ራሱ ምናምን የሆነ ዕውቀትን እንትን ማለት አትፈልግም የምትፈልገው ምንድነው ቀይ መሰዳደብ ምናምን እንትን ማለት በቃ የሆነ ሚዲያ ላይ ቁጭ ብለህ ምናምን የሆነ ሰው መተረብ የሆነ ስራ ሲሰራ ምናምን እስቲ ቀላል እንደ ተራረል እንደ ማን ብለህ ማናናቂያን ስራ ግን አይሰራው እሱ ማለት ነው እና ሙሉ በሙሉ በቃ የተኛ ትውልድ ሆኗል ኖርማል አሁን እዛ ላይ ያየሁትም ከመተኛታችን የተነሳ የመጣ ጦርነት ነው ባለማወቅ ነው አብዛኞቹ ገብተው የሚዋጉት የሚሞቱት ምናምንና ነገር ግን በትክክል ማሰብ ሲጀምሩ እንትን ማለት ሲጀምሩ ይሄንን ነገር ማለፍ ይችላሉ ስለዚህ ከቴክኖሎጂ ሲርቁ ከተኛንበት እንንቃ ከገባንበት ሰመመን እንውጣ በቃ ትልቅ ነገር እሱ ነው በጣም ነው ደስ ያለኝ ስላገኘውክ አሜን ደስ ብሏል በእውነት አይ የሆነ ታይም ላይ እንትን ማለት 2 አመት ምናምን ያለፈው በቃ ምን እንትን ማለት ማልፈልግም ነበርና ብዙ ነገሮችን ሳይ ኖርማል ከዛ በኋላ ነገሮች አንዳንዴ እንዲሁ ራሱ በእንደዚሁ ልክ ከ3 ቀን ከ2 ቀን በኋላ ምናምን የሚሆኑ ነገሮች ምናምን አንዳንዴ ይታዩኛል ከዛ በኋላ ማለት ነው በራሴ ላይፍ ላይ ማለት ነው ለምሳሌ ለበልና የሆነ ቦታ ይድኩኝ የሆነ አክሲደንት የሚደርስብኝ ከሆነ ከ2 ቀን ከ1 ቀን በፊት አየዋለሁኝ ከዛስ ያ ነገር በገገማው ከሄድኩኝ ይሆናል
ለምሳሌ ምን ገጥሞ ቢያውቃል? በጣም ብዙ ነገሮች ገጥሞኛል እና እዚህ ላይ ማውራት ማልፈልጋቸው ነገሮች ናቸው። በጓደኞቼ ላይ ምናምን በቃ እንዲህ ሲሆን ምናምን እንዲህ ይሆናል የሆነ እንደውም መምጣት ከቻለ የሆነ ሳሌ ምናምን እንትን ለዋለኝ እሱ ይነግራል። አያቱ ሞተ የሱ ማለት ነው። ከዛ ላይ በነጋታው ተነሱኝና አያተክ ይሞታል አልኩት። ከዛ ላይ ተሽ ባከሱም እኔ ሞታለሁ እሱ ይያለ ምናምን ያለ ቀለደ ማለት ነው። ከዛ ላይ እንዲህ ባልኩት በአራተኛው ቀን አያቱ ሞተ። አንተ ምን ታይቶ ነበር ይሞታል ያልከው? ሞቶ አየኝ። ዋው ነው በህልሜ ሞቶ አየኝ ዳይሬክት ማለት ነው። ከዛ ላይ በአራተኛው ቀን ምናምን አያቱ ሞተ። ልክ እንደዚሁ እንዲውታ አትሂድ እንዲያቱን ምናምን እናገራለኝ። ከዛ ላይ ያን ነገር ካረጉስ ይሆናል። እኔም በራሴ ደግሞ የሆነ ነገር ስራ ልጀምር የሆነ ነገር ላደርግ ምናምን እንተንልና ካልሆነ ያን ነገር እንዳይሆን ምናምን ትይኝ። ግን ኖርማል ከሆነ ዝም ብዬ አደርጋለሁ ምንም ነገር አላይም የሚሆን ነገር ከሆነ ማለት ነው። እና ከዛ በኋላ ብዙ ነገሮችን እንደዚህ የሆነ በህይወት የሚጎዳኝ ነገር ሲመጣ ማይሆን ነገር በዙሪያ ያሉ ሰዎችን ሲመጣ የሆነ ነገር እንትን ይለኛል። እና አሁን ብዙ ስህተት በቃ የሆነ እየተሰራ ነው ያለው ሀገራችን ላይ ብታምንም ባታምንም ላይ መስለን ይችላል እንጂ በባርነት ውስጥ ነው ያለነው። በሌላ ሀገር ባርነት ውስጥ ነው ያለነው እና ነፃ ሰዎች አይደለንም። ኖርማል በሀገራችን ተገዢዎች ነን። እና ባጭሩ ልበልና እኔ እናንተን ብንወስድ ተገዢዎች ነን፣ ባሪዎች ነን። እኛ ቀኝ አልተገዘንም ምናምን እንላለን እንጂ በፍቃዳችን አሁን ተገዝተናል። ሌላውን ተውና ሪል ላይፋችንን ስናይ ምንድነው ቀኝ ግዛት ማለት? የነሱን ባህል መላበስ፣ የነሱን ሃይማኖት መከተል፣ የነሱን ፍልስፍና ወስደ እንትን ማለት፣ በእነሱ ቋንቋ መማር፣ ያንተን የሆነ ነገር ሁሉ መተው ነው። ከዚህ ሌላ ቀኝ መገዛት ማም ደግሞ የለም። ወይ ደግሞ ቀኝ አለመገዛት የምንፈልገው የራሳችንን ነገር አለማጣት ነው። ምን ለብሰው ልብስ ሜዲን ኢትዮጵያ የሚል በታምር ነው የምታገኘው። የለም ሜዲን ቻይና ወይ ደግሞ ሜዲን የጌሌ ነው የምትለብሰው ልብስ። የእነሱን ፋሽን ነው ዋው የእንትና ፋሽን እያልክ እነሱ ፋሽን ብሎ የላኩትን ትለብሳለህ። በርገር ፒዛ ወይ ደግሞ ምናምን እያልክ የእነሱን ምግቦች ወደከው ምናምን ዋው እንትን ፋሽን የእነሱን ምግብ ትበላለህ። እነሱ የሰሩልህ መኪና ትነዳለህ። እነሱ በሰሩልህ አስፓልት ትሄዳለህ። እነሱ በእንትን ባሉት የትምህርት ቀመር የእነሱን ፍልስፍና ትከተላለህ። እነሱ ምድር ክብናት ሲሉክ አዎ ክብናት ብለህ ትወስዳለህ። አረ ሞላላነት የእንቁላል ቅርጽ ትልቅ አዎ ሞላላነት ትላለህ። ያሉክም ትኖራለህ። እነሱ ባሰመሩልህ መስመር ነው ይሄድክ ያለኸው። ምንም አንተ ሁላችንም ማለት ነው። ስለዚህ ኖርማል አንድ ሰው የሆነ በረባሱ አድርጎ ምናምን ወይ ደግሞ የወላይታን ባህል ጥለት ያለውን ጋቢ ለብሶ ምናምን ከተማ ላይ ቢሄድ የሆነ እንደ እብድ ነው የሚታየው፣ እንደሆነ ነገር ነው የሚታየው ምናምን። ግን የእሱ እውነተኛ ማንነት አልገዛም ያለው ይህንን ማንነቱ ላለመተው ነው። የራሱ የቀን አቆጣጠር፣ የራሱ ስልጣኔ፣ የራሱ እውቀት አለው። ግዕዝ ተማር፣ ስለ ግዕዝ እወቅ ምናምን ከምትለው ይለቅ ስለ እንግሊዘኛ ምናምን በቃ የሆነ ስለ እንግሊዝ ስለሆነ ነገር ምናምን ብትለው በቃ ደስ እያለው ነው እንትን የሚለው። አዋቂ ነው መባል የሚፈልገው እንግሊዘኛ ስላወራ ነው አዋቂ ሆነ የሚመስለው። ስለ ሀገሩ ስላወቀ አይደለም። እኛ ደግሞ ምን ታሪክ አለን እኛ ደግሞ ምናምን ያለ የራሱን እየገደለ የዛኛው እንትን ሆኗል። በተቻለው መጠን ምናምን ጎረቤት ሀገር ሱዳንም ቢሆን መውጣት ነው የሚፈልገው። የትም መሄድ ነው የሚፈልገው። ሀገሩን አይወድም። ግን የለም በእኛ እኮ ያልተገዘን ብቸኞች ምናምን በአፍሪካ በዓለም ምናምን እኛ ብቻ ነን ምናምን ይላል። ያልተገዛ ነው ምንድን ነው? ከዚህ በላይ መገዛት ምንድን ነው? የነሱን ባህል የኛ ባህል አድርገን ምን ይልከውና ሱሪውን ዝቅ አድርጎ የሚሄደው ሱሪውን ዝቅ አድርጎ የሚሄድ ሀበሻ ኖሮ አይደለም። ያው እነሱ ዝቅ አድርገው ስለሄዱ ዝቅ አድርጎ ጆሮውን ተበስቶ ምናምን ኮፍያውን አጣሙ ምናምን በቃ ፈርኮ ይሄዳል። የነሱን ባህል እንደ ስልጣኔ አድርጎ ስለሚወስድ ሁላችንም እየኖርን ያለ ነው በእነሱ ውስጥ ነው። አልተገዛንም ሊሆን ይችላል። አሁን ግን እየተገዛን ነው። በቃ እየተጓዝን ያለ ነው በራሳችን ኢትዮጵያዊ ምናምን በቃኛ የምንለው ነገር ከለራችን ብቻ ነው የቀረው እንጂ አይምሯችንም አናኗራችንም ሙሉ በሙሉ ተገዝቷል። እሱም ይሄደ ነው። ነጭ ናቸው እንጂ ሀበሻ ናት አረብ ትላለህ። ፊቷን አይተቀይ ሆነ። እኔ አሁን በጣም የምመኘው ነገር ቢኖር ለመቀየር ኪነ ጥበቡ ላይ በጣም መሰራት አለበት ብዬ አምናለሁኝ። ምንድን ነው አሁን ህንድ 200 ምናምን ዓመት ተገዝታለች በእንግሊዝ። ግን ፊልሞቿን በቃ የጀግንነት ነው አሸንፈው ድል አድርገው ምናምን ነው የሚሰሩት። እና በቃ ብለን እናያለን። ምናቃት እሷም በምንድን ነው በፊልሟ ሙሉ በሙሉ ዓለምን አዳርሳለች እናቃታለን። የፊልሙ ዓለም በጣም ብዙ ነገር ማለት ነው ማውጣት ይችላል።
እና ፊልም ቢሆን ማለት ነው ሙሉ የዓለም ህዝብ ተመስጦ የሚያየን ብዙ እውነተኛ ታሪኮች አለ በወለድ ሳይሆን እውነተኛ ታሪኮች በቃ ወደ ኋላ ብትሄድም በጣም ብዙ ስልጣኔዎች ብዙ ውድቀቶች ብዙ የድል እንትኖች ሌላውን በቃ የሚታመነው መጽሐፍ ቅዱሳ ከመጽሐፍ ቅዱስ ላይ ያሉ ታሪኮቻችንን ብቻ ወስደን ወደ ፊልም ብንገለብጠው ምናምን በጣም ይገራርሙ እንትኖች ይወጣሉ ከራሱ ቤት ቢሰራው እና የኔ ተራ ነው no it's amazing it's interesting ያንተ ታሪክ ብቻ የሆነ ቅመም ተጨምሮበት ለዓለም ማሳየት ብንችል ብዙ ሰዎች ይነቁበታል ምናልባት ይሄን እየሰማ የሚደነዝዝ ሰው ካለ ይደነዝዝ ግን ፈረንጆች ቢያዩት ነው የሚሉት what like this is true ነው የሚሉት እኔ አሁን አስደንግጦኛል እኔ አንተን ኢንተርቪው ለማድረግ የወሰንኩት ዋሻ ውስጥ አፍቼ ብረት የለበሰዎች ትለኝ በቃ ወዲያው ነገ ይመቻል ነው ያልኩ ስለማቅ ነው it takes one to know one ይላሉ ፈረንጆቹ አንድን ሰው ለማወቅ ያን ሰው መሆን መቻል ይገባሃል ያንተ ታሪክ ራሱ ቢሰራ ብዙ ለውጥ ያመጣል ግን ኪነ ጥበቡ ያልከው ለምንድነው የሰው በሆዳደሮች ተይዟል ይቅርታ አድርግልኝ ኪነ ጥበቡም በሆዳሞች ተይዟል ማንንም ሰው ኪነ ጥበብን ወዱት አፍቅሩት ምናምን በቃ የሆነ ነገር ልግለጽ ላውጣ ሀገሬን በዚህ ላንሳባት ብሎ ሳይሆን የሚሰራው የሆነች የለብለብ ነገር ልስራና ብር ላገኝበት ነው እንዲህ ሲሆን ደግሞ ምንም ነገር አትሰራም ፊልሞቻችን አሁን ሰው ቃናሊ ምናምን ተጥዶ የሚውለው የእንትን የቱርክ ታሪክ መስጥቶት ምናምን አይደለም ግን የኛን ማን ይስራው የኛን እኮ እንደዛ ክሽን አድርገን ብንሰራ ማን የሌላ የውጭ ሀገር ፊልም ያያል እስኪ ከማጣታችን የተነሳ እኮ ምናምን እስኪ የሌላ የአፍሪካ ምናምን እኮ እናያለን በቃ ምንም እንትን ብለን ምናምን በትርጉም ግን የለም የእውነት ከልቡ መስራት የሚፈልግ በቃ ገንዘብ ብቻ ገንዘብና ገንዘብ በቃ ገንዘብ ብቻም ሳይሆን የኢማጂኔሽን እጥረት አለ እኔ ድሮ የፊልም ዳይሬክተር ነበር መሆኑን ፈልገውና ሰው ከዩኒቨርሲቲ እንደወጣው የሆነ 2 ዓመት አንተ ደክሜ የጻፍኩት ስክሪፕት ነበር የሚገርም ስክሪፕት ነው ሀገራዊ ስክሪፕት ነው ስቶሪው እኔ ልንገር 2 ዓመት ሙሉ በየቀኑ 9 ዙር ኤዲት አድርጌዋለሁ 9 ዙር ነው ማለት ቁጭ ብዬ ካምፕ ጓደኞች ሪሰርች ይሰሩ አልሰራም በቃ ስጽፍ ዳይሬክተር ማለት ስክሪፕት ምን እንደሆነ አንብቤ በቃ ስክሪፕት እያዩ የነት አይነት ስክሪፕት እያዩ ዳይሬክተሮችን ኢንተርቪው እየሰማው ገባኝ እግዚአብሔርም ረዳኝ በቃ ታግዬ ነው የሰራሁት ልነግርህ አልችልም ስቶሪው ደግሞ አሁን ከምናወራው ነገር ጋር ይገናኛል አንድ ወጣት ቤተሰቦቹ አሁን በተለይ ቢጽፈው አሁን መስራት ይችላል አክቹአሊ አድርገው አዎ ዴፊኒትሊ አዎ አይቀርም ለምሳሌ ስለ ፊልም ሲወራ ውስጤ ይነካል ለምን እንደሆነ ባላቅም ማለት ፊልም ማይሶ አይደለም ግን ቱል እንደሆነ ይገባኛል አሁን ይሄ ለኔ ቱሌ ነው ማስተማሪያ ቱሌ ነው እና አንድ ወጣት ቤተሰቦቹ ኢትዮጵያን ጠልተው ዲቪ ደርሷቸው ሊሄዱ ነው እሱ ደግሞ አልሄድም ብሎ አንተ ልጄ አይደለም እቺን የተረገመች አገር መርጠ እቺ ሀገር ትቀየራለች ብለ ይሄ መንግስት ይቀየራል ብለ እዚህ ሀገር ቀረ እንቢው ስላለ ረግመውት ነው ይሄዱት እነሱ ተጣልተው ማለት ነው እና ልጁ ግን ጥንታዊ ኢትዮጵያዊ መንፈሳዊ ጥበብ አለው ህዝቡ እንዴት እንደሚነቃ ያቃል ያን ጥበብ ወደ ህዝቡ የሚያደርስበትን መንገድ እየፈለገ ነው ስቃዩን የሚባለው አቤት መጽሐፍ ላድርገው እንደዚህ ነገር እንዴት ነው ገብቷል ሳስበው የሆነ ስክሪፕቱ አለ ይጻፋል አሁን ያኔ በነበረኝ የግንዛቤ ደረጃ ነው ይጻፍኩት ያኔ ማለት የዛሬ 8-9 ዓመት ማለት ነው አሁን ኤዲት ባደርገው ህዝቡ እንዴት አድርጌ ትዊስት ማድረግ እንዳለብኝ አቋል አሁን የተወሰነ ሌቨል ኦፍ ኮንሽስነስ እይታዬ ስላደገ ማለት ነው ከዛ ስክሪፕቱን ጽፌ ይሄው ማርያምን ምርጥ ስክሪፕት ነበር ምርጥ ስክሪፕት ስለ ኢማጂን አድርጌዋለሁ ላፕቶፕ ላይ ቁጭ ብዬ ሰርቻለሁ 2 ዓመት ነው የደከምኩበት መጽሐፍ ብቻ ስጽፍ ደግሞ ዝም ብዬ አልጻፍኩም ስክሪፕት ምን እንደሆነ ራሴን አስተምሬ ነው የጻፍኩት ከዛ ወጣውና በኤነርጂ ከቅሊንጦ ቦሌ የመጣው ፊልም የሚሰሩ ሰዎች መፈለግ ጀመርኩ በስማ ፈለኩኝ አንድ የሆነ መልካም ልጅ አገኘው ወሰደኝና የሆነ ቦታ ወሰደኝ የሆነ ኮንዶሚኒየም ላይ ፊልም ሰዎች ይኖርበት የነበረው ማለት ባልደራስ ገባንና ሳምና በቃ እኔ በቃ እንትን ብያለሁ ባውቅቻለሁ ቤቱ ሲያስገባኝ አደንግጭ አለኝ ልጅ አደንግጭ ያው አንቺ እንደዚህ አይነት ነገር ላይ መችሽ ይችላል ምናምን ፌስቡክ ላይ ትንሽ ጽሁፍ ጽፋለሁ ሞቲቬሽናል ጽሁፍ ጽፋለሁ አንቺ እንደዚህ አይነት ነገር ላይ መችሽ ይችላል ግን ሰዎቹና እሺ ስገባ አባቴ ኮንዶሚኒየሙ ነው እዛች የሆነች ኮምፒውተር ስቱዲዮ ነገር አለች ጫትና ሽሻ አለ
በጣም በስክሪን የማውቃቸው ፌመስ ሴቶች ምናምን ቁጭ ብሎ ቡም 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 ያደርጉታል። ፍሽሻውን እየነፉ ማን ይሄ ልጅ ልጅቱ ማለት ነው አልቀመም ስላቸው ወዲያው ማን ይሄ ልጅ ምናምን ነገር ገብተዋል። እና ኤዲተሮቹ ጣታቸውን ይቀባሉና ነገር በእግዚአብሔር ስም አልኩኝ ጥግ ላይ ቆሜ እነዚህ ውስጥ ልገባ እኔ ነኝ እነሱን መሆነው እንጂ እነሱ መቼስ እኔ ነኝ ካሚን ሆኖ እኔ ነኝ ጫቱ ገረባው ምናምን ሲገዛስብ ኢየሱስ ክርስቶስ አመለጣለኝ አመለጥኩኝ። ከዛ ወደ ሞቲቬሽን ነው ገብተዋል። ለምንድን ነው ግን ፊልም እንደመረጥኩ ልንገርህ። ልጅ ሆኜ ትምህርት እየተማርኩኝ ከጓደኛዬ ቤት ሄደን እናጠና እናድር ነበረ። ቤታችሁ ቴሌቪዥን አለ። አንዲት ልጅ ምን ትሆናለች? ታለቅሳለች። አጋዥ ነች እና ስታለቅስ አያታለሁ። ከዛ ምን ሆነች ነው የምታለቅሽው ስላት ሰው ለሰው ድራማ ሳላይ 2 ሳምንት አለፈኝ ስታለቅስ። በስመ አብ አንተ ምን አይነት ፓወርፉል ቢሆን ነው ይሄ ፊልም አልኩኝ። በቃ ፊልም አምሮዋን አንድ ከገጠር የመጣች የ40 ዓመት ልጅም እንኳን አይደለች ከገጠር የመጣች ናትና በቃ እኔ ወደፊት ማስተላለፈውን መልእክት በፊልም ነው ማስተላለፍ ያለብኝ። ሰው እንደዚህ ከተቀበሉ ገበሬውም ካየው ተማሪውም ካየው ብዬ ወሰንኩኝና ኋላ ላይ ደግሞ ሞር ስለ ኢንዱስትሪው ሳጠና እንዴት ሆሊውድ ኮንዲሽን እንደሚያደርግ ሲገባኝ እንትን ብዬ ነበረ። ግን ሳስብ ነው ወደዚህ ገባው። ስለዚህ ኪነ ጥበብ ላይ ያሉ ሰዎች ሆዳደር መሆን የለባቸውም። ዝም ብሎ ደግሞ መንግስትንም የሆነ ቃል ተሳዳቢም ደግሞ መሆን የለባቸውም። የሁለቱም ናቸው። የህዝብ ብቻ አይደሉም። ገብቷል። መንግስትም ህዝብ ነው፣ መዘንጋት የለብንም። እውነቱን ግን በሚገባው ቋንቋ አሁን አንድ ሰውዬ ነበርና ከፐርሰናል አሲስታንት ጋር ቅድም ሳይገባው በቀጥታ ላውራው እንዴ አልኳት። በቀጥታ ላውራው እንዴ ስላት ለምን በቀጥታ ታውራለህ? በሌላ በእንደዚህ አድርገህ ለምን አትመክረውም ማለች። አሃ አልኩኝና ናታን የሚባለው ነቢይ ዳዊት ጋር ሄዶ ሲያወራ በቀጥታ አልነገረው። የነገረው በሌላ በኩል በምሳሌ አድርጎ ነው የነገረው። ከዛ እንደዚህ አድርጎ የሆነች በግ ነበረች ታውቃለህ ታሪኩን የሆነች ሰማው ይመስለኛል። አዎ ከዛ ይሄንማ እኔ ገለዋለሁ ሲል በላ አንተ ነህ የምትገደለው አለው። አንተ ነህ ሲለው አየቀጥታ ቢለው አይሰማውም ነበረ። እንደዚህ ያደረግን በብልሃት ሁሉም ኢትዮጵያዊ ስለሆነ ሙስሊሙም ክርስቲያኑም መንግስቱም ፖሊሱም መከላከያውም ተቃዋሚውም ኢትዮጵያዊ ነው አይደለ? ጠላት አርግን የጥበብ ሰው ጠላት ሊኖረው አይገባም። ጥበብ ትጸየፋለች የሆነ ሰው ጠላት ካረከው። ጠላት አለማወቅ ነው። ለሰዎቹ ፍቅርና እውነትን ማሳየት ነው። ኤኒዌይ ሰዓታችን በጣም ስለሄደ ነው እንጂ በጣም ብዙ ዲስከስ እናደርጋለን። በስተመጨረሻ የምትለው ነገር ካለ እድል ስጥ። ያው ካለው ውጭ ምንም ነገር የለምና ወደ ራሳችን እንመለስ። ያው ሁላችንም ውስጥ አለ የሆነ ነገር ግን ያው ተደብቋል። በዚህ በሚዲያው በምናምኑ በነገሮች ምናምን ደብቀነዋል። ማግኘት አልቻልንም ራሳችንን እንጂ ሁሉም ውስጥ የሆነ ኃይል አለ። ምንም በባዶ የተፈጠረ ሰው የለም። ሁሉም የራሱ የሆነ ተሰጥኦን አላገኘም፣ ቦታውን አላገኘም እንጂ ሁሉም የራሱ የሆነ ነገር አለውና ወደ ራሱ ቢመለስ መጠቆም ቢያቆም ምናምን ከእንትና እኮ ነው እሷ እኮ ናት ምናምን ብዙ ጊዜ ያለ መስማት የሚሰለቸኝ ክርክር የፍቅረኛሞች ኖርማል በቃ ጅማሬውን ታውቀዋለህ፣ ፍጻሜንም ታውቀዋለህ። በቃ በሱ ነው ይጀመራል፣ እሷም በሱ ነው ትጀምራለች፣ እሱም ደግሞ እሷ ናት። በቃ እንደዛ ነው የሚሆነው። እሱ ነው እሷ ናት ምናምን እኔ ነኝ ቢባባሉ ግን መፍትሄ ይኖረዋል። ገብተዋል። ነገር ግን እሱ ነው እሷ ናት ደግሞ እነሱ ናቸው እነሱ እኮ ከሆነ ማብቂያ የለውም። ምክንያቱም እነሱ ማለታቸው አይቀርምና ሁሌም ቢሆን የራሳችንን ሸክም ራሳችን ብንሸክም የራሳችንን ኃላፊነት ራሳችን ብንወጣ ብንነቃ አካባቢያችንን ብናይ ምናምን ስለነገ ብናስብ ስለ ጎረቤታችን ስለምናምን ብናስብ የተሻለ መሆን የተሻለ ማድረግ እንችላለን እና ሌላው ደግሞ በተረፈ አሪፍ ነው። አንድ ስክሪፕት ሐሳቡ ካለ ብትገባበት በጣም ደስ ይለኛል። ምክንያቱም ሰው ማንበብን አይፈልግም አሁን ላይ ማለት ነው። በቃ በምንም የሚያደርገው በቪዲዮ ማንበብ ማይችለውም ሁሉም ይደርሷል። አን ቲቪ የሌለበት ቦታ የለም። ገጠርም ገባ ምንም ገባ ምናምን እንስራ 2018 ላይ ደፍረን እንስራ። ሞራሉ አላችሁ? እስቲ ፊልም ላይ ኢንተረስት ያላችሁ ሰዎች ካላችሁ ከታች ጉግል ፎርም እናስቀምጣለን፣ ተመዝገቡ። ፊልም መስራት፣ ዳይሬክት ማድረግ፣ ላይቲንግ፣ ካሜራ፣ ኤዲቲንግ ላይ ያላችሁ ሰዎች ካላችሁ ኦፊሻሊ በቲክቶክም በዚህም ማስታወቂያ እንሰራለን። ህይወት አጭር ነች። ማንም እንዲያስታውስ እንዲያደንቅ ሳይሆን እግዚአብሔርን የሚያስደስት ነገር ሰርቶ ማለፍ፣ ለሰው ብርሃንን አሳይቶ ማለፍ በጣም የተገባ ነውና እንደዛ እናደርጋለን ብዬ ነው የማስበው። እግዚአብሔር ይስጥልኝ። አመሰግናለሁ። ክብራትና ክብራን ውይይታችን ለየት ያለና በጣም ጠቃሚ እንደሆነ ተስፋ እናደርጋለን።
አስተውሉ። ከኛ ውጭም ሌላ ቦታ ሄዳችሁ ይሄ ነገር ምንድነው ብላችሁ ፈልጉ፣ ፈትሹ። ዘላችሁ ማታድንቁ፣ ዘላችሁ ማተቹ። እሺ አንዳንዶቻችሁ የምትሳደቡ አላችሁ፣ ፈትሹ፣ ግድ የላችሁ። ተማሪዎቹ በቀጣይ ጠቃሚ ፖድካስት እስክንገናኝ ድረስ ሰብስክራይብ ማድረጋችሁ እንዳይረሳ። ቸር ሰንብቱ።